የተፎካካሪ ፖለቲካ ፓርቲዎች የክርክር መድረክ ነው። በዛሬው ዕለት መከራከሪያ ነጥብ ያደረግነው የመሬት አስተዳደርና አጠቃቀም ፖሊሲ ነው። ለዚህ ርዕሰ ጉዳይ ክርክር እንዲያደርጉ 5 ተፎካካሪ ፖለቲካ ፓርቲዎችን ጋብዘናል። ህብር ኢትዮጵያ፣ ብልጽግና፣ አብን፣ አዲሃንና እናት ፓርቲን ጋብዘናል። አብን በአቶ ደሞዝ ካሴ ተወክሏል። እናት ፓርቲ አቶ ዳዊት ብርሃኑ ተወክሏል። ሶስተኛው ህብር ኢትዮጵያ በኢንጂነር ይልቃል ጌትነት ተወክሏል። አራተኛ አዲሃን በኢንጂነር ሙሉጌታ ጸጋዬ ተወክሏል። ብልጽግና ፓርቲ ተወካይ አላከልንም ማለት ነው። አራቶች ተፎካካሪ ፖለቲካ ፓርቲዎች ባነሳነው የክርክር ሀሳብ አማራጭ ፖሊሲያቸውን ለህዝብ ግልጽ ያደርጋሉ ማለት ነው። የተከበራችሁ የተፎካካሪ ፖለቲካ ፓርቲ ተወካዮች ጥሪያችንን አክብራችሁ ስለተገኛችሁ እናመሰግናችኋለን። እናመሰግናለን። ጥሩ ወደ ክርክራችሁ ለመግባት የምናነሳቸው ነጥቦች አሉ። የተፎካካሪ ፖለቲካ ፓርቲ ተወካዮች ከተነሳው ርዕሰ ጉዳይ ውጪ ሀሳብ መስጠት አይችሉም። በተነሳው ርዕሰ ጉዳይ ላይ በነጻነት በተሰጣቸው ደቂቃ ሀሳባቸውን ማንጸባረቅ ይችላሉ። የሀሳብ ቅደም ተከተላችሁ በጣ የሚወሰን ነው የሚሆነው። 2 ደቂቃ ሲቀራችሁ እኔ አሳውቃቸዋለሁ ማለት ነው። አሁን የሀሳብ ቅደም ተከተላችሁን ለመወሰን እጣ እናሳውቃለን ማለት ነው። ቁጥራችሁን ትነግሩኛላችሁ። 1 ቁጥር። ስለዚህ አዲሃን 1 ቁጥር። እሺ። ህብር 2። እሺ። አዲሃን 1፣ ህብር 2። እሺ። እናት ፓርቲ 4። አብን 3። አብን ያው 3 ማለት ነው። እሺ። እናመሰግናለን። ያው የሀሳብ ቅደም ተከተላችሁ በጣ ተለይቷል ማለት ነው። 4 ዙር ይኖራቸዋል። በሁለት ዙሩ በመናነሳቸው ጥያቄዎች ላይ መነሻ አድርጋችሁ የክርክር ሀሳባችሁን ታንጸባርቃላችሁ። በሶስተኛውና በአራተኛው ደቂቃ በሶስተኛው ዙር የማጠቃለያ ሀሳብ ይኖራቸዋል። በአራተኛው ደቂቃ ደግሞ ብትመረጡ ለህዝቡ ምን ይዛችኋል የሚል የመውጫ ሀሳብ የምታንጸባርቁበት እንሰጣቸዋለን ማለት ነው። በመጀመሪያው ዙር 5 ደቂቃ ይኖራቸዋል። በሁለተኛው ዙር 10 ደቂቃ ይኖራቸዋል። በሶስተኛው ዙር 5 ደቂቃ አላችሁ። በአራተኛው ዙር 3 ደቂቃ አላችሁ ማለት ነው። ስለዚህ ሀሳቡን የሚጀምረው አዲሃን ነው። ባለፉት ዓመታት ተግባራዊ እየተደረገ ያለው የከተማና የገጠር የመሬት አስተዳደርና አጠቃቀም ፖሊሲ ላይ ምን አቋም አላችሁ የሚል ነው ለሁላችሁም። አዲሃን 5 ደቂቃ አለዎት። እንግዲህ እንደ አማራ ዲሞክራሲያዊ ኃይሎች ንቅናቄ አመለካከት መሬትን የሚያይበት አንግሉ መሬት ዋና የልማት አቅምን ሊያመጡ ከሚችሉ ወሳኝና መሰረታዊ ሀብቶች አንዱ ነው ብሎ ያምናል አዲሃን። ከሰው ኃይል ጉልበት፣ ከካፒታልና ከቴክኖሎጂ በተጨማሪ ወይም ዋናው መሬት ነው ብሎ ያምናል። መሬት ትልቁ የሀገር ልማትና የመልማት አቅምን ሊያመጣ ከሚችሉ ትልቁ ሀብት መሬት ነው። ስለዚህ መሬት በአግባቡ ማስተዳደርና መጠቀም የየሀገራቱ ግዴታ ይሆናል ማለት ነው። በተለይ ደግሞ እንደኛ ሀገር ላለ ኢትዮጵያ ዝቅተኛ የሆነ የካፒታል ክምችትና የቴክኖሎጂ አቅማችን አነስተኛ ላሉ ሀገሮች የሰው ኃይል ጉልበትንና መሬትን አጣምረን እና ግልጽ የሆነ ፖሊሲና ስትራቴጂ ነድፈን መስራት ካልቻልን ዘላቂ ልማትና እድገት ማስመዝገብ አንችልም ብሎ አዲሃን ያምናል። በዚህም ከዚህ በፊት የተገበሩ የነበሩ የመሬት ፖሊሲዎችና ስትራቴጂዎችን መሰረታዊ ችግር አለባቸው ብሎ ያምናል እንደ አዲሃን ማለት ነው። ለሀገሪቱ መሰረታዊ ችግር እነዚህን መሰረታዊ ችግሮች እንግዲህ አንድ ባንድ በመናይበት ሰዓት እንግዲህ ቀድመን የመሬትን አጠቃቀምና አስተዳደርን ወይም ደግሞ የመሬት ፖሊሲያችን ወይም ስትራቴጂያችን በመናይበት ሰዓት መሰረታዊ ጥያቄዎች አሉ። መሬት ለምንድን ነው? መሬት ስንል ምን ማለት ነው? የመሬት አጠቃቀማችን ወይም የመሬት አስተዳደራችን ስንል ምን ማለት ነው የሚሉትን ነገሮች ማየት ያስፈልገናል። በመጀመሪያ መሬት ለተጠቃሚዎችና ለፈላጊዎች የማቅረብ ጉዳይ ነው። እንግዲህ መሬትን የማይፈልግ የለም። ዝቅተኛ ገቢ ያለው ህብረተሰብ ክፍል፣ መካከለኛ ገቢ ያለው ህብረተሰብ ክፍል
እንዲሁም ከፍተኛ የሆነ የገቢ ምንጭ ያለው ወይም ባለሀብት ብለን የምንጠራው ሁሉም የህብረተሰብ ክፍል መሬት ይፈልጋል። ለዚህ የህብረተሰብ ክፍል ለሁሉም የህብረተሰብ ክፍል መሬት እንዳቅሙና እንደ ካፒታሉ መሬት የማቅረብ ግዴታ አለበት መንግስት ብለን እናምናለን። ሁለተኛው መሬትና መሬት ነክ የሆኑ ንብረቶችን የግብይት ስርዓታችን ነው ወይም ትራንዛክሽን ከአንዱ ከግለሰብ ወደ መንግስት ከመንግስት ወደ ግለሰብ ወይም ወደ ባለሀብት ወይም ከግለሰብ ወደ ግለሰብ የሚደረጉ የመሬት ትራንዛክሽኖች ግልጽ የሆነ ትራንዛክሽንና የግብይት ስርዓት ሊኖራቸው ይገባል ብለን እናምናለን። ሶስተኛውና ዋናው አከራካሪ ጉዳይ ዛሬ በደንብ ልናይበት ያሰብነው ጉዳይ የመሬት የባለቤትነት ጥያቄ ነው። የመሬት የባለቤትነት ጥያቄ መሰረታዊ አከራካሪ ጉዳይ ይመስልናል እንደኛ እንዳዲያን። እንግዲህ የመሬት የባለቤትነት ጥያቄ በመናይበት ሰዓት በኢፌዴሪ ህገ መንግስት አንቀጽ 40 ንዑስ አንቀጽ 3 ላይ እንዲህ ይላል። የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት 2 ደቂቃ ቀርጾታል። እሺ የመንግስትና የህዝብ ብቻ ነው። መሬት የማይሸጥና የማይለወጥ የኢትዮጵያ ብሔር ብሔረሰቦች እና ህዝቦች የጋራ ንብረት ነው ይላል። ይሄ ነው መሰረታዊ ነጥቡ። እንግዲህ በዚህ ድንጋጌ መሰረት አዲያን የመሬት ባለቤትነትን የግለሰቦች አይደለም ብሎ ነው የሚያምነው። ትክክልም ስለሆነ በግልጽ ተቀምጧል። የመሬት ባለቤትነት ግለሰብ አይደለም ብሎ ነው ህገ መንግስቱ የሚያስቀምጠው። ይሄ ድንጋጌ እንግዲህ ድብቅ አጀንዳዎች አሉት። ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ድብቅ አጀንዳዎች አሉት። እዚህ ላይ በምናይበት ሰዓት አብዛኛውን የህብረተሰብ ክፍል የሆነውን አርሶ አደር ለፖለቲካዊ ጥገኝነት ዳርጎታል። በተለይም ለመንግስት የግልጽና የግል ፖለቲካ ዓላማን ማስፈጸሚያ ተጠቅሞበታል። መሬት የመንግስት ነው በማለቱ ማለት ነው። ሁለተኛው ህገ መንግስቱን በማርቀቅና በማዘጋጀት ከፍተኛ ድርሻ የነበራቸው እንደ ህወሓትና ኦነግ አይነት ድርጅቶች መሬትን የህዝብና የብሔሮች በማድረግ የማይሸጥና የማይለወጥ በመሆኑ የህዝብን እንቅስቃሴ ስብጥርና ውህደት እንዳይኖር በማድረግ በሂደት የራሳቸውን ሀገር የመመስረት ድብቅ ዓላማና ፍላጎት እንደማስፈጸሚያ ተጠቅመውበታል። ሶስተኛው እነዚህ ህገ መንግስቱን በማርቀቅ ደረጃ ላይ ወይም በማዘጋጀት ደረጃ ላይ የተሳተፉ አካላት ጠላት ለሚሉት ብሔር በተለይም ደግሞ አማራ ወይም ሌላ ዳህሪ ሌላ ስም እየሰጡ ጠላት ለሚሉት ብሔር መውዳት በሚፈልጉበት ጊዜ የመሬት ሽክሽክ በማድረግ ለመውዳትና ለመጨቆን ተጠቅመውበታል። እዚህ ጋር አንድ ማሳያ ማየት እንችላለን። ለምሳሌ 1989 ዓመተ ምህረት ላይ የመሬት ሽክሽክ የተደረገው አማራ ክልል ብቻ ነው። ይህም ህብረተሰቡን ለመውዳት ሆን ተብሎ የተደረገ ስራ፣ በሌሎች የሀገራችን ክፍሎች የመሬት ሽክሽክ አልተደረገም። ሌላው አንድ ግልጽና ደግሞ መሬት ድብቅ አጀንዳ እንዳለው የሚገልጽልን ነገር ሟቹ ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት ስለ መሬት ተጠይቀው የመሬት ባለቤትነት የግል የሚሆነው በኢህአዴግ መቃብር ላይ ነው የሚል። ይሄ ማለት ለዚህ አንድ መሬት አንድ ሰዓቱን ጨርሷል። ህብረ ኢትዮጵያ 5 ደቂቃ አለው። አመሰግናለሁ። እንግዲህ ብልጽግና ዛሬ ባለመምጣቱ የባለፈው ክርክር ላይ እንግዲህ ምናልባት በጣም ተጎድቷል መሰለኝ። ተከታታይነትና ተያያዥነት ያለው ርዕስ ስለሆነ በዛ ላይ ለምናደርገው ክርክር ባለመገኘቱ ክርክሩን ምናልባት አንድ አይነት ጎደሎ ነገር እንዲኖረው አስተዋጽኦ አድርጓል ብለን እናስባለን። ስለዚህ እንግዲህ የብልጽግና መራጮች ምን ይዘው እንደሚመርጡት እግዚአብሔር ይወቀው ማለት ነው። ይሄንን ካልኩኝ በኋላ ለምንም እንደቀረ ይገባናል። ምክንያቱም ያለው ፖሊሲ በህዝብ ፊት ቀርቦ ተተችቶ ያን አቋሙን አንጸባርቆ መመረጥ እንደማይችል ያውቃል። የድርጅቱ ፖሊሲም ማደናገርና የህዝብ ግንኙነት ስራ እንጂ በመሰረቱ የጠራ ፖሊሲ እንደሌለው ግልጽ ማሳያ ነው። ይሄ ደግሞ እዚህ ብቻ የተደረገ አይደለም፣ ብዙ መድረኮች ላይ ያደረገው ነገር ነው። ይሄንን ካልኩኝ በላይ በመሬት ክርክር ላይ መጀመሪያ ከመድረክ አስተዋዋቂውም እንደተነገረው የከተማና የገጠር መሬትን አስተዳደርና አጠቃቀም በተመለከተ እንዴት ታዩታላችሁ የሚል ነው። ይህንን ለማለት እንግዲህ መጀመሪያ ያለንበት ሁኔታ ምን ይመስላል፣ የኛ አማራጭ ምንድነው የሚለውን በግልጽ ማየት ያስፈልጋልና የማንን መሬት ነው መጀመሪያ የምናስተዳድረው የምንጠቀመው የሚለውን በመሰረቱ ይህንን ችግር ሲመለስ ከዛ በኋላ ሌሎች ጥያቄዎች ከዛ የሚመጡ ዴሪቬቲቭስ ይሆናሉ ማለት ነውና አሁን ባለው ሁኔታ በኢትዮጵያ ወንድሜም እንደተናገረው በአንቀጽ 40 መሰረት መሬት የማይሸጥ የማይለወጥ የብሔር ብሔረሰቦች
የጋራ ሀብት ነው ይላል። ይሄን ከተባለ ደግሞ መሬት የማይሸጥ የማይለወጥ የብሔር ብሔረሰቦች ሀብት ነው ከተባለ በኢትዮጵያ ፖለቲካ ውስጥ ደግሞ ብሔር ብሔረሰቦች ሉዓላዊ የስልጣን ባለቤት ናቸው። ከፈለጉም ፌዴሬሽኑን ያለምንም ቅድመ ሁኔታ ጥለው መውጣት ይችላሉ። ስለዚህ የመሬት ጉዳይ በኢትዮጵያ ፖለቲካ ውስጥ ብሔር ብሔረሰቦች አገር የመሆን የሉዓላዊነት ጥያቄንም አብሮ አዳብሎ የያዘ ነገር። ይሄም በመሆኑ አሁን በኢትዮጵያ ውስጥ ያለው ነገር ሁሉም ክልሎች ላይ ከሁሉም ክልሎች ጋር ግጭት የሌለበትና ወደ ጦርነት ያልገባ ክልል የለም። ኦሮሚያ ከሶማሌ ጋር፣ አፋር ከሶማሌ ጋር፣ አማራ ከኦሮሞ ጋር፣ ትግራይ ከአማራ ጋር፣ ቤንሻንጉል ከአማራ ጋር፣ ቤንሻንጉል ከኦሮሞ ጋር፣ አዲስ አበባ ከዙሪያው ከኦሮሚያ ጋር በአጠቃላይ ሁሉም ክልሎች ግጭት የሌለበት ሲዳማ ከኦሮሚያ ጋር ሁሉም ክልሎች በድንበር ጉዳይ ወሰን ሊሉት ይፈልጋሉ። ግን በአጠቃላይ የሀገሪቷም ሉዓላዊነት የሚገለጸው በክልሎች ሉዓላዊነት ነው። የኢትዮጵያ ዳር ድንበር በህገ መንግስት መሰረት አልተቀመጠም። ምንድነው የሚለው? የክልሎች ወሰን ደቂቃ ይቀርዎታል። የኢትዮጵያ ዳር ድንበር ሆኖ ያገለግላል ነው የሚለው። ስለዚህ በአጠቃላይ ብሔር ብሔረሰቦች የመሬት ባለቤትነት በሆኑበት ሁኔታ ሉዓላዊነትም ደግሞ የክልሎች በመሆነበት የራሳቸው ምንድነው መልክዓ ምድር አላቸው ከተባለ መሬት የብሔረሰቦች ነው። ስለዚህ ማስተዳደር የሚችሉትም መለወጥ የሚችሉትም ብሔር ብሔረሰቦች ናቸው ማለት ነው። ይሄ በሆነበት ሁኔታ መሬትን ማስተዳደር መጠቀምም በሁለተኛ ደረጃ የሚታይ የሩቲን ያስተዳደር ጉዳይ እንጂ መሰረታዊ በሆነው ህገ መንግስታዊ በሆነው ነገር ህገ መንግስቱ እስካልተቀየረ ድረስ የኢትዮጵያ የፖለቲካ ኦሪየንቴሽን እስካልተቀየረ ድረስ መፈናቀሉ፣ መሰደዱ፣ የድንበር ግጭቱ እንዲሁም አንድ ክልል ቢወረር ራሱ ያ ክልል ነው ተወረረ የሚባለው እንጂ አገር ተወረረ አይባልም። ምክንያቱም ፌዴሬሽኑን የሚወስኑት ክልሎች ናቸው። በነዛ ክልሎች ድንበር ነው የሀገሪቷ ድንበር እንኳን ከሌላ ሀገር ጋር ያላት የሚወሰነው እንጂ የሀገሪቷን የውጭ ድንበር በህገ መንግስት መሰረት አላስቀመጠም። ስለዚህ ክልሎች ሉዓላዊ የስልጣን ባለቤት በሆኑበት፣ ብሔረሰቦች የመገንጠል መብት ባለበት፣ የመሬት ባለቤትም ብሔር ብሔረሰቦች በሆኑበት ሁኔታ ዜጋ መብት የለውም። መሬትም የሉዓላዊነት መገለጫ ሆኖ የዜጎች አይደለም። ይሄ በሆነበት ሁኔታ ደግሞ አንድ ሰው ቤንሻንጉል ውስጥ አንድ የውጭ ኃይል ወረረ ቢባል ቤንሻንጉል ባለቤት ያልሆነ ሰው ወታደር ሆኖ ለምን እንደሚሞትም አጠራጣሪ የሚያደርግና የኢትዮጵያን ሉዓላዊነት ሁሉ የሚነካ አጠቃላይ የመሬት ፖሊሲያችን ከሉዓላዊ የሀገር ሉዓላዊነትን ሁሉ ጥያቄ ውስጥ የሚያስገባ የዜጎችን ተዘዋውሮ መስራት መብት ችግር ውስጥ የሚያስገባ የእርስ በርስ ግንኙነትን ሁሉ በክልሎች መካከል ግጭት የፈጠረና ዜጋን የሀገር ባለቤት እንዳይሆን የመሬት ባለቤት እንዳይሆን ያደረገ አደገኛና በጣም የሀገር ሉዓላዊነት የሚበትን የፖሊሲ አስተሳሰብ ያለው ህገ መንግስታዊ መሆኑ በጣም አደገኛ ነገር ነው። ሊሻሻል ይገባል ብለን እናምናለን። እናመሰግናለን። አብን 5 ደቂቃ አለዎት። አመሰግናለሁ። እንግዲህ ዛሬ ብልጽግና ያልመጣው የህወሓትን ማኒፌስቶ ወይም ህገ መንግስቱን መሰረት ያደረገ የመሬት ፖሊሲ ላይ ክርክር ስለሚደረግ ያን የትህነግን ማኒፌስቶ በተመለከተ ይዞ ለመቅረብ ሀፍረት የተሰማው ይመስለኛል። ሌላ ጊዜ ሀፍረት አይሰማቸውም ነበር። ቢኖር ጥሩ ነበር። የተወሰኑ ጥቅል ሀሳቦች ላንሳ። እንግዲህ የመሬት ጉዳይ በዚች ሀገር ፖለቲካ ውስጥ ትልቅ ጉዳይ ነው። ከብዙ ነገር ጋር ይገናኛል። ከኢኮኖሚ ጋር ይገናኛል፣ ከፖለቲካው ጋር ይገናኛል፣ ከታሪካችን ጋር ይገናኛል። የማይገናኝበት ነገር የለም። ከከተማ ከገጠር ልማት ጋር ከብዙ ነገር ጋር ይገናኛል። እንግዲህ መሬትን በተመለከተ የተለያዩ ጥያቄዎች ሲነሱ ነበር። መሬት ላራሹን ጨምሮ የተለያዩ ጥያቄዎች ሲነሱ ነበር። እነዚህ ጥያቄዎች በትህነግ ህገ መንግስት ተጠልፈው እጅና እግራቸው ተሳስሮ እንዲቀመጡ ተደርጓል። አሁን ባለው ህገ መንግስት አንቀጽ 40 ንዑስ አንቀጽ 3 ላይ በተቀመጠው መሰረት መሬት የመንግስትና የብሔር ብሔረሰቦች ነው። ማይሸጥ የማይለወጥ የመንግስትና የብሔር ብሔረሰቦች። እንግዲህ በእኛ እምነት ይህን ድንጋጌ በመጠቀም በተለይ ደግሞ አማራውን ለመጉዳት የተለያዩ ሂደቶችን የተለያዩ ታክቲኮችን በመጠቀም አማራውን ለመጉዳት ተጠቅሞበታል ብለን እናምናለን። ይህን መሰረት በማድረግ አሁን ባለው የመሬት ፖሊሲ ምክንያት ብዙ አይነት ችግሮች እያጋጠሙ እንገኛለን። መሬት የመንግስትና የብሔር ብሔረሰቦች በመሆኑ ምክንያት
መሬት የፖለቲካ መሳሪያ እንዲሆን ተደርጓል። በዚህ መሰረት የከተማውን የገጠር ነዋሪውም ገበሬውንም ጥገኛ የመንግስት ጥገኛ በፈለገ ሰዓት መንግስት ሊቀማው የሚችል ምንም ዋስትና የሌለው እንዲሆን አድርጎታል። በፈለኩ ሰዓት ቀማሃለሁ እያለ ገበሬውን ያስፈራራል፣ የከተማ ነዋሪውን ያስፈራራበታል ማለት ነው። የንብረት ዋስትና እንዳይኖረው አድርጓል። በዚህ መሰረትም እንዳምባሻ በሁለተኛ ደረጃ እንዳምባሻ በተቆራረጠ መሬት በጣም አነስተኛ በሆኑ ይዞታዎች በተለይ ደግሞ ደጋማው አካባቢ ገበሬው የመንግስት ጥገኛ እንዲሆን አድርጎታል። እንግዲህ ሰው ሰራሽ የሆነ ድህነትን በመፍጠር መሬትን የፖለቲካ መሳሪያ የኢኮኖሚ መሳሪያ አድርጎ ከፍተኛ የኑሮ ደረጃ ውስጥ እንዲኖር በማድረግ እርዳታ ጠባቂ ተመጽዋች እንዲሆን አድርጎታል ብለን እናምናለን። ምርታማነት እንዳይጨምር ገበሬው ምርታማነቱን እንዳይጨምር በተቆራረሰ መሬት ይዞታ ምርታማነትን ከፍ ማድረግ ስለማይቻል እንደዚህ አይነት ችግሮች እንዲያጋጥሙን አድርጓል። በጣም ወሳኙ የሆነው ነገር ግን ለሌብነት የተጋለጠ ፖሊሲ እንዲሆን አድርጎታል። የካድሪ መበልጸጊያ የባለስልጣናት መበልጸጊያ እንዲሆን ተደርጓል። መሬት እየተቸበቸበ ነው በከተማ በገጠርም። በዚህም እንግዲህ እየበለጸጉ ያሉት ካድሬዎችና የፖለቲካ ሹመኞች ናቸው። በተለይ ደግሞ መሬት ከተማ አካባቢ ያለ መሬት የፖለቲከኞች መበልጸጊያ ሆኗል። ከገበሬ በ200 ብር በ100 ብር የተወሰደ 1 ካሬ ሜትር መሬት ለሌሎች ሰዎች እስከ 20 ሺህ ብር የሚሸጥባቸው ከተሞች አሉ። ስለዚህ የባለስልጣን የካድሬ መበልጸጊያ እንዲሆን ተደርጓል ማለት ነው። ከተማ አካባቢ የሚኖሩ ዜጎች የመኖር ችግር እንዳይቀረፍ ተደርጓል። ለምሳሌ እኔ የመጣሁበት ጎንደር ከተማ 250 የሚሆኑ የቤት ማህበራት አሉ። እነዚህ ማህበራት ቤት መስራት አይችሉም አሁን ባለው ሁኔታ ማለት ነው። ምሳሌዎችን ለማንሳት ነው። ኋላ ቀር የሆነ የአሰራር ዘዴ በመኖሩ ምክንያት መሬት የከተማ ገጠር መሬትም አይታወቅም። የምግብ ዋስትናን ማረጋገጥ አልተቻለም። በተለይ ደግሞ በቤተሰብ ደረጃ የምግብ ዋስትናን ማረጋገጥ አልተቻለም። የግብርና ብዝሃነትን የማይከተል በመሆኑ ምክንያት አሁን ላለንበት የምግብ ዋስትና አለመረጋገጥ ችግሩ አሁን ያለው የመሬት ፖሊሲ ነው ብለን እናምናለን። በእንስሳት ሀብት በመኖ ዝግጅት ለተሰማሩ ባለሙያዎች የመሬት አቅርቦት በሰዓቱ ስለማይቀርብ ችግር ውስጥ እንገኛለን። ለኢንዱስትሪ መስፋፋት፣ ለከተሞች መስፋፋት አዲስ አበባን ጨምሮ ማለት ነው። አዲስ አበባ አሁን ባለው ሁኔታ የመሬት ፖሊሲ ምክንያት ማትሰፋ መኪና እጅና እግሯ የተሳሰረች ከተማ ሆና ትገኛለች። የተራቆተና ለእርሻ ለኑሮ የማይሞቹ ቦታዎች ተፈጥረዋል። ቦታዎች ብልጽግናዎች የሚያውቋቸው ከሆነ የሚያስተዳድሯቸውን አካባቢዎች የተከዜ ተፋሰስ የአባይ ተፋሰስን ሄዶ ማየት ይቻላል። የተራቆቱ አካባቢዎች እንዲፈጠሩ ተደርጓል ማለት ነው። እንግዲህ በኋላ ምን አማራጭ አላችሁ የሚለውን ከዚህ ይህንን ችግር ሊያስተካክሉ የሚችሉ አማራጮችን በዝርዝር እናቀርባለን ማለት ነው። ዋና ዋና ነጥቦችን ነው ለማንሳት የሞከርኩት። የአብን የምርጫ ምልክት ሰዓት ነው። ከጭቆና ካገዛዝ የምንወጣበት ነጻነታችን የምናረጋግጥበት ጊዜው አሁን ነው። ሰዓትን ይምረጡ። አመሰግናለሁ። እኛም እናመሰግናለን። እናት 5 ደቂቃ አለት። እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲህ የተከበረውና የተወደደው የኢትዮጵያ ሕዝብ በዚህ የምርጫ ወቅት ላይ አብዝቶ ሊያደምጠው ከሚፈልጋቸው ጉዳዮች አንዱ የመሬት አስተዳደርና አጠቃቀምን በተመለከተ ነውና ወንድሞቼ ያሉትን ቀደም ሲል የተናገሩትን ጉዳይ ይጋራሉና ዛሬ በዚህ ቦታ ላይ የብልጽግና ፓርቲ ተወካዮች መገኘት ነበረባቸው የሚል የኛም የእናት ፓርቲ አቋም እንደሆነ አጽንኦት ሰጥቼ መናገር ፈልጋለሁ። እንደ እናት ፓርቲ መሬት ከምርት አካልነቱ ባሻገር የሰው ልጆች ሁሉ የህልውና መሰረት ነው። የሁሉም ዘርፍ ፖሊሲ ውሳኔዎች ጨምሮ መሬትን የማይመለከት ምንም ርዕሰ ጉዳይ የለም ብለን እናምናለን። መሬት ሰፊና ውስብስብ ጉዳዮችን እንደመያዙ መጠን የሚገጥሙ ችግሮች የሚፈቱበት መንገድም በዛው ልክ ብዙ መፍትሄ የሚሻው እንደሆነም እንረዳለን። ፈጣን ክትትልና ትኩረት የሚሻ ጉዳይ እንደሆነም እናረጋግጣለን። በወቅታዊ የመሬት አስተዳደርና አጠቃቀም መሰረታዊ ችግሮች አኳያ የእናት ፓርቲ በአቋም ይዞ የሚጠቅሳቸው ነገሮች አንደኛ የመሬት አስተዳደርና አጠቃቀም መሰረታዊ ችግር ከኢፌዴሪ ህገ መንግስት የተሳሳተ አቋም ይመነጫል ብለን እናምናለን። በህገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስት ብቻ ነው ይልና መሬት የማይሸጥና የማይለወጥ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የጋራ ንብረት ነው ይለናል። በዚህ ምክንያት 3 መሰረታዊ ችግሮችን አስተውለናል። አንደኛ የግለሰብን የመሬት ባለቤትነት መብት ጭፍን በሆነ መንገድ ክዷል። ሁለተኛ መሬት የማይሸጥና የማይለወጥ መሆኑን ይጥቀስ እንጂ የመንግስቱ የፖለቲካ ርዕዮት አራማጆች፣ ደጋፊዎችና በተዋረዱ የሚገኙ ባለስልጣናት መሬት የሚሸጡና የሚለውጡ ሆነው መገኘታቸው ራሳቸው ያወጡትን ህግ ደግሞ እየጣሱ ስለመሆኑ አመላካቹ ነው እንዳገኘ ነው እንረዳለን። ሶስተኛ ከህገ መንግስቱ የተሳሳተ ድንጋጌ የሚመነጨው ይህ አረዳድ የመሬት አስተዳደርና አጠቃቀም አስመልክቶ የወጡ አዋጆችን መመሪያና ደንቦችን በየፈርጁ ስኬታማ ሆነው እንዳይተገበሩ እንቅፋት ሆኗል።
ለዚህም በየክልሉ የተሰጠው የመሬት አስተዳደርና አጠቃቀም በተመለከተ ክልሎች እንዲያወጡት የተሰጠው መብት በተመሳሳይ መንገድ በስህተት እየሄደ እንደሆነ ማረጋገጫ ነው። አስረጃዎችንም እንጠቅሳለን። በሀገራችን የተገበረ የሚገኘው የመሬት ይዞታ ማረጋገጫ የደብተር ስርዓት አርሶ አደራችን ለመሬት ያለውን ተቆርቋሪነት ከማሳደግ ይልቅ የእጅ አዙር የመጨቆኛ መሳሪያ በመሆን እያገለገለ ይገኛል። የኢትዮጵያ አርሶ አደር ታታሪ ጀግናና ሀገር ወዳድ መሆኑ ይታወቃል። ይሁን እንጂ ባለፉት 10 ዓመታት መሬት የመንግስትና የህዝብ ነው በሚል ሽፋን ወልዶ በሳመበትና ዘርቶ በቃመበት ቀየው የመሬት ባለቤትነቱን በመንፈግ ድንጉጥ ስደተኛና ቆዛሚ አድርገውታል። በዚህም መንግስት የሚፈልገውን ብቻ የሚጭንበትና ለምን ብሎ ጠይቆ መልስ የሚያገኝ ማህበረሰብ እንዲፈጠር ምክንያት ሆኗል ብለን እናምናለን። አስረጁለት በልማት ሰበብ አርሶ አደሩ በሊዝ ምክንያት ተነጥቆ የሚሸጡ መሬቶች መባረከታቸው፣ ሌላኛው ካሳ እንከፍላለን በሚል በከተማው ላይ ያሉት በመንገድ ዙሪያ የሚገኙ ቤቶች ካለበቂ የካሳ ክፍያ ተነጥቀው ለሚፈልጉት ጉዳይ የማዋል ዝንባሌዎች፣ መሬትን በሊዝ በመሸጥ አንድ ካሬ ከ55,000 ብር በላይ ተገምቶ በሚሸጥበት ስርዓት ውስጥ የመንግስት ሰራተኛው ከሚከፍለው ደሞዝ አኳያ የሊዝ መሬትን ተፈዋግሮ በመግዛት የመሬት ባለቤት በመሆን ቤት ሰርቶ የመኖር ህልሙን አጨልሞበታል። ይህም የመልካም አስተዳደር ችግር እንዲበራከት በማድረግ በሙስና የገነገኑ ጥቂት ነጋዴዎችና አመራሮች በአንድ ከተማ ውስጥ 5 እና 6 ቤት ባለቤት ሆነው እየተገኙ ይታያል። አራተኛ ለሰብል እርሻ የሚውለውን መሬት በተገቢው መንገድ አጥንቶ ያለመለየት ችግር፣ የእርጥበታማ መሬት ዌትላንድስ ለስነ ምህዳር ጥበቃ ያላቸውን ዋጋ የዘነጋ አካሄድ መበራከቱ፣ የግጦሽ መሬት አጠቃቀምን ማዕከል ያደረገ ስርዓትና ስሪት አለመዘጋጀቱ፣ የመሬቱን አይነትና ባህሪ ያላገነዘቡ የህንፃ ግንባታዎች በመበራከት የከተማ ዙሪያ እርሻን እያዳከመ መሆኑ፣ የመሬቱንና የአፈሩን ባህሪ ያላገነዘበ ማዳበሪያ ከውጭ በማስመጣት አርሶ አደሩን ጥገኛ እንዲሆን አድርገውታል ብለን እናምናለን። አመሰግናለሁ። እኛም እናመሰግናለን። የመጀመሪያ ዙር የክርክር ሀሳባችሁን አስተናግደናል። የተከበራችሁ ተመልካቾቻችን በመከታተል ላይ ያላችሁት ከአማራ ቴሌቪዥን ወደ እናንተ እየደረሰ ያለውን የፓርቲዎች ድምጽ የተሰኘውን የተፎካካሪ ፖለቲካ ፓርቲዎች የክርክር መድረክ ነው። ርዕሰ ጉዳያችን የመሬት አስተዳደርና አጠቃቀም ነው። በሁለተኛው ዙር የክርክር ሀሳባችሁ 10 ደቂቃ ይኖራችኋል። ለምርጫ 2013 ህዝቡ ድምጹ እንዲሰጣችሁ አሁን ተግባር ላይ ካለው የመሬት አስተዳደርና አጠቃቀም ፖሊሲ ምን የተለየ አማራጭ ፖሊሲ ያላችሁ የሚል ነው። አዲሃን 10 ደቂቃ አለዎት። አመሰግናለሁ። እንግዲህ እንደ አማራ ዲሞክራሲያዊ ኃይሎች ንቅናቄ መሬትን መንግስት ከግለሰብ ባለቤትነት ነጥቆ መሸጥ መለወጥ እንዳይቻል በማድረግ ራሱ እየቸፈችበው ያለ ነው። እየሸጠው ትልቁ የገቢ ምንጭ እንደውም አሁን መሬት መሸጥ ሳይሆን አይቀርም ለመንግስት ከታክስና ከቀረጽ ገቢዎች በተሻለ የመሬት ሽያጭ ትልቅ የገቢ ምንጩ እንደሆነ የሚያሳዩ መረጃዎች አሉ። ስለዚህ መጀመሪያ አዲያም የህገ መንግስት ማሻሻያ ይጠይቃል። የህገ መንግስት መጀመሪያ ላይ ትልቁ ችግር ያለ የመሬት ህገ መንግስቱ ነው ብለን እናምናለን። ስለዚህ የህገ መንግስታዊ ለውጥ መደረግ አለበት የሚለው ይሄ ዓለም እና በጋዲ ወጣ ሀቅ ስለሆነ መሻል አለበት ነው። በተለይ አሁን የመሬት ህጉ ላይ አሁን ለኛ እንደ እንትን ለምናስተካክላችሁ እንጠይቃችሁ ነገሮች አሉ። የገጠርም ሆነ የከተማ መሬት እና የተፈጥሮ ሀብት የግል የውልና የመንግስት ብለን እንለያለን። እንዳዲያን መሬት መሸጥ መለወጥ የሚችል የሀገር ሀብት ነው ብለን እናምናለን። መሬት ሀብት ነው። ስለዚህ ሀብት እስከሆነ ድረስ መሸጥ መለወጥ መቻል አለበት። ምክንያቱም መሸጥ መለወጥ ባለመቻሉ የተነሳ ዜጎች ከቦታ ቦታ ተንቀሳቅሰው ሀብት እንዳያፈሩ አድርጓቸው። ምክንያቱም መሬት አንድ ሀብት ነው፣ ትልቅና ቋሚ ሀብት ስለሆነ ለምሳሌ ማየት እንችላለን። አንድ ወልቃይት ላይ የሚኖር የጎንደር ገበሬ ወልቃይት ያለው መሬቱ ለሱ ለኑሮ ምቹ ባይሆን መተከል ጎጃም ላይ መጥቶ ሌላ መሬት ገዝቶ የተሻለ መሬት ገዝቶ ኑሮውን የሚመሰረትበትን ሂደት ነው ያገደ። ይህ ደግሞ ዓለም አቀፍ ሰዎችን ከቦታ ቦታ ተንቀሳቅሰው ሀብት የማፍራት ህግን የሚጣረስ ህግ ነው። ስለዚህ መሬት መሸጥ መለወጥ መቻል አለበት ብለን እናምናለን። እዚህ ጋር የግል መሬት ስንል እንግዲህ የግል መሬት ማለታችን ከውል መሬት ወይም ደግሞ ከመንግስት ውጭ ሆኖ በአንድ ወይም ከአንድ በላይ በሆነ ግለሰቦች የጋራ ስር ላይ ያለ የመሬት ሀብት ነው። ይህንን እንደ አዲያን የግል መሬት ብለን እንላለን። የውል መሬት ምንላቸው የአካባቢው ህብረተሰብ ለጋራ ጥቅም የሚውል ከግልና ከመንግስት ይዞታ ውጭ የሆኑ የመሬት ሀብት የውል መሬት ብለን እንገልጻቸዋለን። እንደዚህ ምስል ለምሳሌ የግጦሽ ቦታ፣ የገበያ ቦታ፣ የሃይማኖት ተቋማትና የመቃብር ቦታዎችን የውል መሬት ብለን እንዳዲያን እንወስዳቸዋለን።
የመንግስት መሬት ስንል የግል መሬት ያልተያዘና የውል መሬት ያልሆነ የመሬት ሀብት ነው። ለምሳሌ የደን መሬቶች፣ የማዕድን ማውጫ ቦታዎች፣ የዱር እንስሳት መጠለያ ቦታዎች፣ የመንግስት ተቋማት መሬቶች፣ ከግለሰቦችና ከውል መሬቶች የሚሰበሰቡ መሬቶች። እነዚህ መሬቶች እንግዲህ የመሬት መንግስት የመሬት ቋት ሊኖረው ይገባል ብለን እናምናለን። ለልማት ለአንዳንድ ነገሮች በሚፈልግበት ሰዓት ኢንፍራስትራክቸር ማሟላት ለሌላ አገልግሎቶች ለህብረተሰባዊ አገልግሎቶች በሚውሉበት ሰዓት እነዚህ መሬቶች ከግለሰቦችም ሆነ ከውል በተለያዩ ዘዴዎች መሰብሰብና ወደ መሬት ቋት መግባት አለበት። እነዚህም የመንግስት መሬቶች ናቸው ብለን እናምናለን። በሐይቆችና በወንዞች ዳርቻዎች የሚገኙ መሬቶችም እንዲሁም የመንግስት መሬቶች ናቸው። እነዚህ የመንግስት መሬቶች ማለት መንግስት ይሽጣቸው ወይም ቸብችባቸው ማለት አይደለም። መንግስት እንደራሱ ሀብትነት ወስዶ የሚያስተዳድራቸው ለማለት ነው እንደዚህ የመንግስት መሬት የምንላቸው። ስለዚህ አዲያን የመንግስት የመሬት የባለቤትነት ጥያቄ መመለስ ሊያመለክቱ ይችላሉ ብሎ ከሚያመለክታቸው ነገሮች ውስጥ እንደሚከተሉትን ያምንባቸዋል። አንደኛ የመሬት የግል ባለቤትነት ዋስትናን ማረጋገጥ ነው። ሁለተኛ የመሬት ሀብትን የመሸጥ የመግዛት የማከራየትና የማውረስ መብትን ማረጋገጥ። ሶስተኛ መሬትን በእንክብካቤ ይዞ ዘላቂነት ባለው መንገድ ለተሻለ ጠቀሜታ እንዲውል የሚያደርግ ህግና ስርዓት መበጀት አለበት ብሎ ያምናል። መሬት ነክ መረጃዎችን በማሰባሰብ በማደራጀት በመተንተንና በአግባቡ እንዲያዙ በማድረግ ለተጠቃሚው ግልጽ ማድረግና ማሰራጨት ይገባል። አምስተኛ በገጠርም ሆነ በከተማ ያለን መሬት የባለቤትነት ካርታ በማበጀት እና በማዘጋጀት የባለቤትነት ካርታ መስጠት አለብን ብለን እናምናለን። መስጠትም አለበት። ስድስተኛ የመሬት ባለቤትነት መብት የግለሰብ ስለሆነ የመሬት ሀብትን በሽያጭም ሆነ በሌላ ንብረት በመለወጥ ለሶስተኛ ወገን ማስተላለፍ እንዲቻል ማድረግ የሚችል ስርዓት መዘርጋት አለበት ብለን እናምናለን። ሰባተኛ የመሬት አስተዳደርና አጠቃቀምን በመሬት እንክብካቤ ላይ እንዲመሰረት ማድረግ ይጠበቅብናል። ስምንተኛ መንግስት መሬትን በመሸጥ የገቢ ምንጭ ከማድረጉን በማቆም ሌላ የገቢ ምንጭ ማፈላለግ አለበት ብለን እናምናለን። ዘጠነኛ የሊዝ ህግና ስርዓትን እንደገና መፈተሽ አለበት ብለን እናምናለን። አሁን ሊዝ ስንል እንግዲህ መንግስት መሬትን ከሚሸጥበት አንዱ ዘዴ ሊዝ ነው፣ የሊዝ ስርዓት ነው። ስለዚህ የሊዝ ስርዓቱ በመሰረታዊነት የሊዝ ስርዓት ራሱ ችግር ያለበት ስርዓት ነው ካፈጻጸሙ በተጨማሪ ማለት ነው። ሁለተኛው ነገር አፈጻጸሙ የሊዝ አፈጻጸም የሊዝ ዋጋ የመሬትን ዋጋ ከፍተኛ ደረጃ ደርሶታል። አንድ የመኖሪያ ቦታ በካሬ ሜትር ባህር ዳር ከተማ ላይ እኮ 60 ሺህ ብር ገብቷል። የመኖሪያ ቦታ ማለት ነው። ዜጎች እኮ የመኖሪያ ቤት የመስሪያ ቦታ የማግኘት መብት አላቸው። ግን በሊዝ መንግስት በካሬ 60 ሺህ ብር ደረጃ እየሸጠ ያለ ነው። ይሄ መፈተሽ መቻል አለበት። ሁለተኛ በሊዝ ካሸነፉ በኋላ በሊዝ ዋጋ ያሸነፉበት ዋጋና ውል የሚይዙበት ዋጋ የተለያየ ነው። ይሄ ከፍተኛ የሆነ ኮራፕሽን ነው። የመንግስት ተቋማዊ የሆነ ኮራፕሽን ነው። ይሄ መስተካከል ያለበት ጉዳይ እንደገና መፈተሽ ያለበት ጉዳይ ነው ብለን እናምናለን። እንዳዲያ የሊዝ ስርዓታችን ማለት ነው። ሌላው ዘመናዊ የመስኖ ግንባታ በተካሄደባቸው አካባቢዎች የመስኖ መሬት ሽግሽግ ማድረግ አለብን ብለን እናምናለን። በአጠቃላይ እንዳዲያን የመሬት ስርዓቱና ህጉ ከህገ መንግስቱ ጨምሮ መስተካከል አለበት ብለን እናምናለን። እዚህ ጋር የሚነሱ ነገሮች አሉ። በተለይ በኢህአዴግ አሁን ብልጽግና ብለን በምንጠራው የሚነሱ ጥያቄዎች አሉ። መሬት የባለቤትነት የግለሰብ ባለቤትነት ጥያቄ ከተሰጠ አርሶ አደሩ መሬቱን እየሸጠ ለስደትና ለጎዳና ላይ ለመውጣት ለልመና ይዳረጋል የሚል ነው። ይሄ በእውነቱ ሲሆን ንቀሽ ነው። አርሶ አደሩን የመናቅ ነው። ሌላ ነገር አያላየውም። መናቅ ነው። እንዴት ነው አርሶ አደር መሬቱን ሌላ ተጨማሪ ነገር ካላገኘና አዋጭ የሆነ ነገር ካላገኘ መሬቱን ሽጦ ለስደትና ለልመና የሚዳረግበት አማራጭ ምንም ነገር አይኖርም። ሌላው በዚህ በአሁን በኢህአዴግ ወይም በብልጽግና የሚነሳ ጥያቄዎች ይኖራሉ። መንግስት ከተሞችን ለማልማት በሚፈልግበት ሰዓትና ገጠር አካባቢ የኢንፍራስትራክቸር ማሟላት በሚፈልግበት ሰዓት መሬት ያጣል ነው። ይሄ የመሬትን የባለቤትነት ጥያቄ ስለተፈታ ወይም የግል ስለሆነ መሬቶች ለልማት በሚፈለጉበት ሰዓት አርሶ አደሩ ወይም የመሬት ባለቤቱ ሌላ ተስተካካይ መሬት ወይም ደግሞ ካሳ
ካሳ የምንለው ሳይ ካሳ ራሱ አይገልጽም። ካሳ የሚለው ራሱ ተመጣጣኝ ክፍያ ነው ማግኘት ያለበት። መንግስት ለዛ ዓላማ በሚያውልበት ዋጋ ተከፍሎት የማይነሳ አርሶ አደር አይኖርም አገሪቱ ለልማት በፈለገችበት ሰዓት። ስለዚህ መስተካከል ያለበት ጉዳይ ነው ብለን እናምናለን። እንዳዲያን ሌላ ነገሮችን እንግዲህ በሚቀጥለው እንላለን። አዲያን ከኤርትራ በረሃ የትጥቅ ትግል ሲያደርግ ቆይቶ የመጣ ፓርቲ ነው። አሁን ፍጹም ሰላማዊ ትግል እያደረገ ያለ ፓርቲ ነው። አዲያንን መምረጥ የአማራን ህዝብ የህልውና አደጋ መቀልበስ ነው። 2 ደቂቃ ይቀርዎታል። እሺ አዲያን ለአማራ ህዝብ የዲሞክራሲ ምህዳሩ በጠበብም ሆነ በሰፋ ብሎ ትግል የሚያቆም ወይም ደግሞ ትግል የሚያካሄድ ድርጅት አይደለም። ሁሌም ቢሆን ለአማራ ህዝብ ህይወቱን የሚገብር ድርጅት ነው። አዲያንን መምረጥ ብልህነት ነው። ምልክታችን መነጽር ነው። መነጽርን ይምረጡ። አመሰግናለሁ። እናመሰግናለን። ህብር ኢትዮጵያ 10 ደቂቃ አለዎት። እውነቱን ለመናገር ዝርዝር ጉዳይ ላይ ለመናገር ወኔ ያንሰኛል። ምክንያቱም መጀመሪያ አንድ ችግር ሲፈታ ከዋናው ከግንዱ እስካልተፈታ ድረስ ዝርዝር ጉዳይ ላይ ገብተን ብናወራ ለአካዳሚ ውይይት ካልሆነ በስተቀር ፋይዳ የለውም ማለት ነው። ስለዚህ አሁን በኢትዮጵያ ውስጥ መሬት የብሔር ብሔረሰቦች የማይሸጥ የማይለወጥ የጋራ ሀብት ነው ከተባለ፣ መሬት የመንግስትና የህዝብ ነው ከተባለ፣ ይሄ ደግሞ ህገ መንግስታዊ ከሆነ፣ ይሄ ህገ መንግስት ደግሞ ብሔር ብሔረሰቦች ያለምንም ቅድመ ሁኔታ የሚገነጠሉ ከሆነ፣ በኢትዮጵያ ፖለቲካ ውስጥ ብሔር ብሔረሰቦች ሉዓላዊነት ያላቸው ከሆነ፣ ሉዓላዊነት ማለት ደግሞ መሬትን፣ አየርን፣ ውሃን፣ ህዝቡን ጨምሮ ነው። ስለዚህ በአንድ ሉዓላዊ ሀገር ብሔረሰብ በሚባለው እና ኢትዮጵያ የነፃ አውጪዎች ፕሮግራም የተገበረባት ሀገር ነች። በሌላ አነጋገር ነፃ አውጪዎች ኮንፌደራል ስቴት ፈጥረው በፈለጉ ጊዜ የሚያፈርሱት ያለምንም ቅድመ ሁኔታ፣ ልብ በል ያለምንም ቅድመ ሁኔታ፣ ይሄ ህገ መንግስቱ ነው የተጻፈው። በዛ ባለበት ሁኔታ ውስጥ ዝርዝር የመሬት ፖሊሲ ማውራት ችግሩንም በውል አለመረዳት ነው ወይም ደግሞ ማቃለል ነው ብዬ ገምታለሁ። መኖር ስለማይችሉ በጅምላ ተቀብረዋል እኮ። ይሄ ያንተ አገርህ አይደለም፣ መሬት የግል የመንግስት የምን የይዞታ ጉዳይ አይደለም። አሁን እዛ ላይ ያለው እኮ ብሔር ብሔረሰቦች ለዋላዊ የስልጣን ባለቤት ናቸው፣ የሀገር ባለቤት ናቸው፣ የፖለቲካ ባለመብት ናቸው። ከዛ ውጭ የሆነ ሁሉ ባዕድ ነው። ስለዚህ ከዚህ ውጣ ማለት አይደለም። ንብረትህን በአጠቃላይ ማውደም፣ በጅምላ መቅበር፣ እንዲሁም ደግሞ በክልሎችና በክልሎች መካከል ድንበር ስለሆነ ወሰን አይደለም። ይሄ ማጭበርበር አያስፈልግም። ድንበር ስለሆነ የለየለት ጦርነት አካሂደዋል ሁሉም ክልሎች ኢትዮጵያ ውስጥ ያሉት። ከዛ በኋላ ኢትዮጵያ የምትባልን ሀገርም ደግሞ ብሔረሰቦች በራሳቸው ፈቃድ ተስማምተው ድሪቶ ሆኖ ተጣጥፈው የፈለጓት ሀገር ናት። ያለ ቅድመ ሁኔታ ይተዋታል። ኢትዮጵያ የምትባለዋ ኮንፌደራል ሀገርም ኮንፌደራል ስቴት የብሔረሰቦች ነጠላ ድምር ስለሆነች የሷ ዳር ድንበር የክልሎች ዳር ድንበር ነው ብሎ በህገ መንግስት የጻፈ ነው። እንግዲህ ይሄ የመሬት ጉዳይ የዝርዝር አዋጅ፣ የዝርዝር መመሪያ፣ የዝርዝር አፈጻጸም ጉዳይ አይደለም። መጀመሪያውኑ የአንድ ሀገር ዋና ፖሊሲ የተቀረጸበት ህገ መንግስት ትልቁ የሀገሪቷ ገዢ ህግ ነው። ህገ መንግስቱ ከተቀየረ በኋላ በዛ ህገ መንግስት መሰረት ፖሊሲ ይኖራል። ፖሊሲን የምታስፈጽምበት ደግሞ አዋጆች፣ መመሪያዎች፣ ደንቦች ይኖራል። ስለዚህ ህገ መንግስቱ ባልተቀየረበት ሁኔታ ፖሊሲ ማውጣት፣ አዋጅ ማውጣት፣ ደንብ ማውጣት፣ መመሪያ ማውጣት ምን ጥቅም አለው? ህገ መንግስቱ የሀገሪቷ የበላይ ህግ ነው። ስለዚህ የግለሰብ ይሁን ብል ህገ መንግስታዊ የሆነውን የብሔረሰቦች ሉዓላዊ የስልጣን ባለቤት የሆነውን የብሔረሰብ የሆነውን መሬት ምን ላደርገው ፖሊሲ ያወጣዋለሁ? የብሔረሰቦች ሉዓላዊ የስልጣን ባለቤትነት ደግሞ የሚቀየረው ባለፈው ሳምንትም እንደተከራከረው ዛሬ ብልጽግና ዝር ያላለው እዚህ ቦታ ለምን እንደሆነ እናውቃለን። ብሔር ብሔረሰቦች የስልጣን ባለቤት ናቸው። የኢትዮጵያ ፖለቲካ ምሰሶ ናቸው። ሉዓላዊ ከሆኑ ደግሞ መሬት የነሱ ከሆነ ደግሞ አሁንም ይሄ የመሬት ፖሊሲ የሚቀየረው
በመሰረቱ የኢትዮጵያን የፖለቲካ ናሬቲቭ ስለሚቀይር ከብሔረሰቦች ጋር የተያያዘ ስለሆነ ሁሉም ክልሎች ሲስማሙበት ነው ማለት ነው። ይሄንን ለመቀየር ደግሞ ደጋግመን እንደተነጋገር ነው ያንድን ከግራሪዮት ዓለም የተቀዳ የነፃ አውጪ ፕሮግራም የሀገር ህገ መንግስት ብሎ የኢትዮጵያን የሚያክል ትልቅ ሀገር ታሪክ ያለው ሀገር ትልቅ የሀገር መንግስት ታሪክ ያለው ሀገር ይሄንን ለመሸከምና ላለመቀየር ዳተኝነት ሲታይብን እኔ በጣም ይገርመኛል። በጣም ነው የሚገርመኝ እውነቱን ለመናገር። በአንድ በፊቱ የኢትዮጵያ ህዝብ ህግ አክባሪነቱና ጨዋነቱ ይመስለኛል ያስጠቃው በብዙ ጊዜ። በሌላ ወገን ደግሞ ከምንም ነገር ጋር ከታሪኩም ጋር ከሁሉናው ጋር የማይገናኝ በስነ ልቦናው በውስጡ የሌለ ከባዕድ ቀድተው ያመጡት በክደትና በጥራዝ ነጠቅነት ልጆቹ የሀገራቸውን ታሪክ ሳይመረምሩ ያመጡትን ሰነድ የሀገር ህግ አድርጎ ተቀብሎ ዘሎፍ ዘላንድ አድርጎ ይሄንን ደግሞ ላለመቀየር በግብር ያያየው ተግባሩ አይተነው በማናቀው ሁኔታ በመሬትና ተያያዥ ጉዳዮች ምክንያት በክልሎች መካከል የተፈጠሩ ግጭቶች በተደጋጋሚ ያየናቸው ዜጎች በአሰቃቂ ሁኔታ በጅምላ እየታረዱ በቀስት እየተወረወረ እየተገሉ ባሉበት ሁኔታ ስለ መሬት ፖሊሲ አዋጅ ደንብ ማውራት አንደኛ የችግሩን ስፋትና ጥልቀትም እንዳለመረዳት ይቆጠራል። ሁለተኛ ነገር ደግሞ አንድ ችግር ሲፈታ ከዋናው ካናቱ ችግሩ ከተፈታ በኋላ ሌሎች ዝርዝር ጉዳዮች እውነቱን ለመናገር ኤክስፐርቶችም የሚሰሩት ጉዳይ ነው። የኤክስፐርት ስራ ነው። የመሬት አከራካሪም ሊሆን ይችል ነበር። መሬት በህብረ ኢትዮጵያ የፖሊሲ አማራጭ መሰረት ይሄ ህገ መንግስት እስከተቀየረ ድረስና ይሄ ህገ መንግስት ደግሞ የሚቀየርበት መንገድ ኤክስትራ ኮንስቲቱሽናል አሜንድመንት እንደሚያስፈልገው በተደጋጋሚ ተናግረናል። ከዛ ውጭ መውጫ ነገር የለው። ይሄንን ካደረግን በኋላ የፖሊሲ ዝርዝር ጉዳዮችን በተመለከተ መሬት በወል የሚያዙ የአካባቢው የማህበረሰቡ የሚሆኑ መሬቶች ይኖራሉ። በመንግስት እጅ ተይዘው ደግሞ አስፈላጊ ሲሆን ለልማት የሚውሉና በጥብቅነት የሚጠበቁ እና ለልማት አስፈላጊ በሆነ ጊዜ ላልሚዎች የሚሰጡ ይኖራሉ። የከተማና የገጠር ደግሞ ዜጎች መኖሪያ ቤት የማግኘትና የግል ቤት የመስራት መብት ይኖራቸዋል። ያም ደግሞ የግላቸው መሆን አለበት። ገበሬዎችም የሚያርሱት መሬት የራሳቸውና የግል መሆን አለበት። አሁን ያለው የይዞታ ማረጋገጫ ነው የሚለው ልብ በል፣ ባለቤት አይደለም። በየቦታው ለገበሬዎች የሚሰጠው የይዞታ ማረጋገጫ አንተ ይዘዋል ሌላ ሰው እንዳይወስድብህ ነው እንጂ ባለቤት ነህ አይደለም። ያ ለመሆኑ በተደጋጋሚ የተነገረ በባለሙያዎችም የተጠና አንደኛ የኢትዮጵያ ገበሬ የመሬት ጉዳይ በኢትዮጵያውያን ስነ ልቦና ውስጥ በጣም ትልቅ ዋጋ ያለው ነገር ስለሆነ የኢትዮጵያን ህዝብ እንደተባለው ኢንፋክት ጠፍቷቸው አይደለም። መሬትን መቆጣጠር ከግራሪዮት ዓለም የመጣ ነገር የምርት ኃይሎችንና የምርት መሳሪያዎችን መቆጣጠር ፖለቲካን መቆጣጠር ስለሆነ የፖለቲካ ነፃነቱን ገፎ 85% የሚሆነው የኢትዮጵያን ገበሬ ሳያወላውል የዛን ድምጽ ካገኘ ዘላለም ስልጣን ላይ መቆየት እንደሚችል ስለሚያቅ ለፖለቲካ ቁጥጥር እንዲመቸው ያደረገው ነው። ስለዚህ መሬት ሊበራላይዝድ በሆነ ጊዜ የመሬትን የኢኮኖሚ ጠቀሜታ ዋጋ ያስገኛል። የቴክኖሎጂ ሽግግርም ለማድረግ ይጠቅማል። የመዋቅር ሽግግርም ለማድረግ ይጠቅማል። ምርታማነትንም ያሳድጋል። የአካባቢ ጥበቃን ግን እነዚህን ፖሊሲዎች የምንነጋገረው ምን ለማድረግ ነው? እዛ ላይ ከተዘጋ ከተቆለፈ እነዚህን አማራጮች ለማድረግ መጀመሪያ መሬትን የግል ለማድረግ ከፈለክ የብሔር ብሔረሰቦች መሆኑን መሰረዝ አለብህ አይደለም? አሁን ባለቤቱ ብሔር ብሔረሰብ ነው። ብሔር ብሔረሰብ ደግሞ የስልጣን ባለቤት ኢትዮጵያን ያዋቀሯት ብሔር ብሔረሰቦች ወደውና ፈቅደው ነው ልብ በል። ስለዚህ በኢትዮጵያ ፖለቲካ ውስጥ የብሔር ብሔረሰብን መብት አንድ ፓርቲ መጥቶ አሁን ባለው ህገ መንግስት መሰረት የሚቀይርበት ነባራዊ ሁኔታ የለም። ስለዚህ ይሄንን በትክክል ተረድተን ይሄንን ህገ መንግስት በድርድርና በውይይት የሚፈልጉት አሉ የሚባል ነገር አለ። በአንድ ሀገር ውስጥ የፓርቲያቸው ፕሮግራም የሆነና ነፃ አውጪዎች የማይፈልጉታል ምን ጥያቄ አለው? ግን የሀገር ህገ መንግስት አጠቃላይ የዜጎች ሁሉ መብት የሚከበርበት ህግ ሁሉም ዜጎች ተስማምተው የሚያደርጉት እንጂ አንድ አካል ስለፈለገው ስላልፈለገው ተብሎ መጀመሪያ ይሄንንም ነገር የሚያመጡ ሰዎች አላዋቂነት የኔ ፓርቲ ፕሮግራም ነው ይወደዋለሁ። ስለዚህ የህብረ ኢትዮጵያ አባላት ናቸው የሚወዱት። የህብረ ኢትዮጵያ አባላት የሚወዱትን ነገር ደግሞ የሀገር ህግ ማድረግ አይችሉም፣ መብትም የላቸው። ኢትዮጵያውያን ሁሉ የተስማሙበት ህግ ውስጥ በአንድ ወቅት የስልጣን ባለቤት ቢሆኑ በዛ ህግ ላይ የራሳቸውን ፖሊሲ መመሪያ ደንብ ማውጣት ይችላሉ እንጂ
የራሳቸውን የፓርቲ ፕሮግራም የሀገር ህግ ወይም ህገ መንግስት ማድረግ አይችሉም። ስለዚህ ህገ መንግስቱ መጀመሪያ መቀየር አለበት። ያ በተቀየረ ጊዜ ዝርዝር ሌሎች ፖሊሲዎችም መቀየር አለባቸው። ይሄ የኢትዮጵያን ሉዓላዊነት የኢትዮጵያውያን የውስጥ የመኖር እርስ በርስ ያለውን ግብርና ግንኙነት በተመለከተ ሙስናንና የመንግስትን ቁጥጥር በተመለከተ የፖለቲካ ነጻነትንና ዲሞክራሲን በተመለከተ እነዚህ ሁሉ ነገሮች እንዲሻሻሉ ካስፈለገ መሬት ከብሔር ብሔረሰብ ጋርና መሬት ከብሔረሰቦች ሉዓላዊነት ጋር የተያያዘው ህገ መንግስት እና የነጻ አውጪዎች ፕሮግራም በምንም አይነት ኢትዮጵያ ድሮ ጀምራ ነጻ የወጣች ሀገር ስለሆነች ይሄንን በጥራዝ ነጠቅ የተጻፈ ነገር ከላያችን ላይ ማንሳት አለብን። ተደራድረን የፖለቲካ ኃይሎች የምንስማማበት የጋራ የሆነ ዜጎች ሁሉ ያመኑበት ለረጅም ጊዜ የሚቆይ በኮንስቲቱሽናል አሴምብሊ የተቀረጸ ህገ መንግስት ያስፈልገናል። ያ ደግሞ የሽግግር ጊዜ ያስፈልገዋል። ያንን ለማድረግ ደግሞ ኢትዮጵያውያን ቆርጠው መነሳት አለባቸው። ይሄን ሀሳቡን ለማድረግ ከፈለጉ ደግሞ አስቀድሞ ነገሮችን ተረድቶ ይሄንን ግልጽ አቋም የያዘውን ህብረ ኢትዮጵያን ይምረጡ። ህብረ ኢትዮጵያ የምርጫ ምልክታችን አደይ አበባ ነው። አመሰግናለሁ። እናመሰግናለን። አብን 10 ደቂቃ አለዎት። አመሰግናለሁ። እንግዲህ መግቢያ ላይ ችግሮችን አንስቻለሁ። የመሬት ጉዳይ መዋቅራዊና ስርዓታዊ ነው ብለን እናምናለን። ምንጩም ከህገ መንግስቱ ነው ብለን እናምናለን። ስለዚህ ችግሩም በዛ መሰረት ነው መፈታት ያለበት። መዋቅራዊ የሆነ ችግር አለ፣ ከህገ መንግስት የሚቀዳ ችግር አለ። በዛ ልክ ነው ችግሩን ተረድተን ወደ መፍትሄው መሄድ ያለብን የሚል እምነት አለን። እንግዲህ እንደ አማራ ብሔራዊ ንቅናቄ አብን አማራው ባለው ጸጋ ልክ እንዳይለማ ተደርጓል ብለን ካነሳናቸው ጥያቄዎች አንዱና ወሳኙ የመሬት ጉዳይ ነው። እንግዲህ አጠቃላይ የኢትዮጵያ ህዝብ የሚሆን የአማራ ህዝብ ካሉት ጸጋዎች አሁን ባለው በተጨባጭ ሁኔታ ካሉት ጸጋዎች መካከል ዋነኛው መሬት ነው ብለን ስለምናምን ማለት ነው። በኋላ በዝርዝር ማነሳቸው ነጥቦች ይኖራሉ። ስለዚህ ባለው ጸጋ ልክ ህዝባችን ባለው ጸጋ ልክ እንኳን እንዲለማ እንዲያድግ የምግብ ዋስትናው እንዲያረጋግጥ አልተፈቀደለትም። ይህ እንግዲህ ችግሩ መዋቅራዊ ስለሆነ ነው፣ ህገ መንግስታዊ ሽፋን የተሰጠው ስለሆነ ነው ብለን እናምናለን። በዚህ መሰረት ዝርዝር የሆኑ ነጥቦችን ከዚህ አንጻር ዝርዝር የሆኑ ነጥቦችን አነሳለሁ። እንግዲህ የመጀመሪያው ቅድም ስለው እንደነበረው ችግሩ መዋቅራዊ ስለሆነ ህገ መንግስቱን ከመቀየር ሙሉ ለሙሉ ሊሆን ይችላል ወይም ደግሞ በመሰረታዊነት ከመቀየር ይነሳል። እሱን ይደረጋል። እንግዲህ ይዞታን በተመለከተው 3 አይነቶች ይኖራሉ ብለን ነው በእኛ እምነት የያዝ ነው። አንደኛ በግል የሚያዙ የገጠርም የከተማ መሬትም ይኖራል። በሁለተኛ ደረጃ በመንግስት የሚያዙ የመሬት ይዞታዎች ይኖራሉ። እንደ ፓርኮች፣ እንደ ወንዞች፣ እንደ ሀይቆች፣ የማዕድን ቦታዎች፣ የመንግስት ተቋማት እንደዚህ ያሉ በመንግስት የሚያዙ መሬቶች ይኖራሉ። በሶስተኛ ደረጃ የወል ወይ የማህበረሰብ የሚባል የይዞታ አይነት ይኖራል። እነዚህ ቦታዎች ህዝባዊ በዓላት የሚከበሩባቸው የመቃብር ቦታዎች፣ የሃይማኖት ተቋማት እንደዚህ የመሳሰሉትን የሚያጠቃልል ነው ማለት ነው። ከዚህ በተጨማሪ ለአካባቢ ጥበቃ የተለየ ትኩረት ይደረጋል። እንግዲህ የመሬት አጠቃቀማችን ላይ በጣም ጥንቃቄ መደረግ አለበት። ቅድም ሳነሳው እንደነበረው አሁን ባለው የተዝረከረከ የመሬት ፖሊሲ ምክንያት አካባቢያችን ህዝባችን ከተፈጥሮ ጋር ተጣጥሞ እንዳይኖር ብዙ አካባቢዎች የተራቆቱ እንዲሆን ተደርጓል። ስለዚህ እዚህ ላይ ትኩረት ተደርጎ ይሰራል ማለት ነው። ለእርሻ የማይሆኑ ቦታዎች ይለያሉ። በደን መሸፈን ያለባቸው ቦታዎች ይለያሉ። ቅድም ስለው እንደነበረው በከፍተኛ ደረጃ የተራቆቱ አካባቢዎች በደን የሚሸፈኑ ይሆናሉ ማለት ነው። ሀይቆች፣ ወንዞች እንዲጠበቅ ይደረጋል። እንግዲህ በየአካባቢያችን የምናየው ነው። በየከተማው በየአካባቢ ያሉ ወንዞች፣ ሀይቆች ምን ያክል ችግር ውስጥ እንደሆኑ የምናውቀው ነው። በተለይ ከተማ ውስጥ ያሉ ወንዞች ጣናን ጨምሮ ማለት ነው። ለምሳሌ ምሳሌዎችን ለማንሳት ጣና አሁን ገንቦች ተወሮ ችግር ውስጥ እንዲገባ የተደረገበት ምክንያት በቀጥታ ከመሬት ፖሊሲው ጋር የሚገናኝ ነው። የመሬት አጠቃቀማችን በጣም ኋላ ቀር ስለሆነ ከዛ የመነጨ ችግር ነው ብለን ስለምናምን ማለት ነው። ለህዝብ ጎጂ የሆኑ ምርቶች በግብርና ፖሊሲው ሬጉሌት እንዲደረጉ ይደረጋሉ። ለምሳሌ እንደ ጫት፣ እንደ ትንባሆ አይነት ምርቶች መሬት ላይ እንዲመረቱ አናበረታታም። እንደዚህ አይነት ፖሊሲዎችን እናወጣለን። ምርታማነትን የሚጨምሩ ዘመናዊ የእርሻ ዘዴዎች እንግዲህ ከመሬት ጋር የሚገናኝ ስለሆነ ነው። የተትረፈረፈ ምርት ለማግኘት እንደዚህ አይነት አሰራሮች፣ ዘመናዊ የሆኑ የግብርና ምርቶች ለገበሬው በአካባቢው በቅናሽ ዋጋ በተመጣጣኝ ዋጋ እንዲቀርቡለት ይደረጋል። በዚህ መሰረት መሬትን የተትረፈረፈ ምርት ማግኛ ዘዴ አድርገን እንጠቀምበታለን ማለት ነው። መሬት ከፍተኛ የሆነ የስራ እድል መፍጠሪያ
እንዲሆን እናደርጋለን። አሁን ባለው ሁኔታ በርካታ መሬቶች አሉ። ደጋው አካባቢ ነው እንጂ ቅድም ስለው እንደነበረው እንደ አምባሻ የተቆራረሰ መሬት ያለው ወደ ቆላማ አካባቢዎቹ ስንሄድ በኋላ በምሳሌ ማነሳቸው አካባቢዎች ይኖራሉ። እዚህ አካባቢ ላይ በጣም ሰፋፊ የሆኑ መሬቶች አጠቃላይ እንደ ኢትዮጵያም በተለይ ደግሞ እንደ አማራ ህዝብ ከፍተኛ የሆኑ መሬቶች ስላሉ እነዚህ መሬቶች ከፍተኛ የሆነ የስራ እድል መፍጠሪያ ዘዴ እንዲሆኑ ስራዎችን እንሰራለን። ወጣቶች ተደራጅተው መሬት እንዲያገኙ ይደረጋል። ስልጠናዎች ይሰጧቸዋል። አሁን ከየዩኒቨርሲቲው የወጡ በተለይ በዚህ ዘርፍ ላይ ቅርበት ያላቸው ወጣቶች ተደራጅተው ዘመናዊ የሆነ ግብርናን ዘመናዊ የአስተራረስ ዘዴን ተጠቅመው ከፍተኛ የሆነ የስራ እድል እንዲፈጥሩ ይደረጋል። ባለሀብቶችም በተመሳሳይ መካናይዝድ የሆኑ የእርሻ ዘዴዎችን በማረስ ለወጣቶች ለዜጎች ሰፊ የስራ እድል መፍጠሪያ ዘዴ እንዲሆኑ እናደርጋለን። ሁሉን አቀፍ የገጠር ልማት ተግባራዊ ይደረጋል። እንግዲህ ሁሉን አቀፍ ሲባል ዝርዝር የሆነ ነገር ስላለው ነው። የፋይናንስ፣ የመሰረተ ልማት፣ ገበሬዎችን ወደ አንድ አካባቢ ማሰባሰብ፣ የጤና፣ የትምህርት ልማቶችን በሙሉ ያካተተ ሁሉን አቀፍ የገጠር ልማት ተግባራዊ ይደረጋል። ይህም በቀጥታ ከመሬት ጋር የሚያያዝ ጉዳይ ስለሆነ ነው። ገበሬው ገበያ ተኮር የእርሻ ውጤቶችን እንዲያመርት እናበረታታለን። አሁን ባለው ሁኔታ ለምሳሌ ጤፍ 1 ኩንታል ጤፍ ለማምረት በጣም ከባድ ነው። ይሄ ጤፍ ደግሞ በብዛት የሚመረተው የአማራ ገበሬዎች የሚያመርቱት ነው። ስለዚህ ጤፍ የተሻለ ዋጋ እንዲኖረው የደከሙትን ያክል ገበሬዎቻችን ምርት እንዲያገኙ ካልሆነ ደግሞ ሽፍት አድርገው ወደ ዓለም አቀፍ ገበያ ሊያቀርቧቸው የሚችሉ ክሮፕ ወይም ደግሞ ኮመርሻል ክሮፕ የሚባሉ ለገበያ ተፈላጊ የሆኑ ምርቶችን እንዲያመርቱ ማበረታቻዎችን እናደርጋለን። የምግብ ዋስትናን በማረጋገጥ የአመጋገብ አብዮት እንዲመጣ እናደርጋለን። እንግዲህ ለምሳሌ የአማራ ህጻናት ከ46% እስከ 50 የሚሆኑ የአማራ ህጻናት በመቀንጨር የጤና ችግር የሚጠቁ ናቸው። እንግዲህ 46% 50% የሚቀነጭር ህጻን ካለ ነገ ከነገ ወዲያ መሪ አይኖርህም፣ አምራች ዜጋ አይኖርህም ማለት ነው። ይህን ሊፈታ የሚችል ምርታማነትን የሚያበረታታ አሰራሮችን እንከተላለን ማለት ነው። አሁን ባለው ሁኔታ ስንዴና ሩዝ እንኳን ሳይቀር ከውጭ ነው በቢሊየን ገንዘብ እየወጣ እስከ 15 ቢሊየን በየዓመቱ ገንዘብ እየወጣ ይዛል። ይሄ መስተካከል አለበት። እዚሁ ሀገራችን እንኳን ለኛ ይቅርና ለሌላ ትርፍ ሊያመጣ የሚችል የተትረፈረፈ ምርት ማምረት እንችላለን። ስለዚህ የምግብ ጉዳይ፣ የአመጋገብ ጉዳይ፣ የምርታማነት ጉዳይ ከጤና ከትምህርት ጋር በቀጥታ የሚገናኝ ነው። መቀንጨርን ለምሳሌ በዜና አይደለም የምታስቀረው፣ ዜና በማሰራት አይደለም። ምርት የተትረፈረፈ ምርት ምግብ ለእናቶች ለህፃናት የሚሆን ምግብ በማምረት ነው መቀንጨርን የምትከላከለው። ለምሳሌ የምዕራብ ጎንደር አንድ የተጠና ጥናት አለ፣ መንግስት ራሱ የሚያውቀው። አሁን ምዕራብ ጎንደር የሚባሉ 4 ወረዳዎች አሉ። ይሄ አካባቢ በስርዓት ቢለማ፣ ወንዞቹ መሬቶቹ በስርዓት ቢለማ ኢትዮጵያን ሙሉ መመገብ ይችላል። አንድ ዞን ብቻ 4 ወረዳዎች ያሉበት። ይህን ምሳሌ ነው ማነሰው። እንግዲህ ሌላ አካባቢ ያለውን ሀብት በሙሉ ካያችሁት ደግሞ ከዚህ በላይ ታምር መስራት ይቻላል ማለት ነው። መሬትን በማስያዝ መበደር ይቻላል። ገበሬው የከተማ ኗሪው መሬቱን በማስያዝ ብድር መበደር ይችላል። እንደዚህ አይነት አሰራሮችን እንዘረጋለን። የመኖሪያ ቤት ጥያቄ በመሬት ፖሊሲያችን ምላሽ እንዲያገኝ ይደረጋል። 76% የሚሆነው የአዲስ አበባ ኗሪ ለምሳሌ በኪራይና በመንግስት ቤት ውስጥ ነው የሚኖረው። ይህ መስተካከል አለበት። 76%። ሌሎች ትልልቅ ከተሞችም ላይ ከዚህ የባሰ ቢሆን እንጂ ከዚህ ያነሰ አይሆንም እና የከተማ ኗሪው ወይ በቅናሽ ዋጋ ካልሆነ ደግሞ በነፃ መኖሪያ ቤት የሚሰራበት መሬት እንዲቀርብ እናደርጋለን። ከተሞቻችን በፍጥነት ሊያሳድግ የሚችል ፖሊሲ ተግባራዊ እንዲደረግ ይደረጋል። ከተሞች ዘመናዊ በሆነ መልኩ እንዲሰፉ ይደረጋል። ዘመናዊ የመሬት አስተዳደር ስርዓት ይዘረጋል። ማናቀው የመሬት የከተማ የገጠር መሬት ስላለ እሱን ዘመናዊ በሆነ አሰራር ባለሙያዎች ከፖለቲከኛው ተጽዕኖ ነጻ የሆኑ ባለሙያዎች ተመድበው መሬታችን እያንዳንዷን ፕሎት ኦፍ ላንድ እያንዳንዷን ቆራሽ መሬት የሚያቅ ዘመናዊ አሰራር ይዘረጋል ማለት ነው። እንግዲህ ይህን ለማድረግ አንድ ሚኒስትሪ ራሱን የቻለ ሚኒስትሪ ይቋቋማል። የመሬት ሚኒስተር ይቋቋምና እነዚህን ዝርዝር የሆኑ ሙያዊ ስራዎችን የሚሰራ ሚኒስተር ተቋቁሞ ስራዎችን ይሰራል ማለት ነው። አጠቃቀምን ለመወሰንና ግብርናውን ለማዘመን በርካታ የምርምር ተቋማት በየአካባቢዎቹ እንዲቋቋሙ ይደረጋል። ገበሬውን በቅርበት የሚያግዙ ማለት ነው። እንደዚህ አይነት ስራዎችን እንሰራለን። የተትረፈረፈ የመሬት ሀብት እንግዲህ አለን እያልን በተቃራኒው ደግሞ ረሃብ ውስጥ ውስጥ ነውና የምንገኘው። ይህ ሊቀርፍ በሚችል ሁኔታ ስራዎች እንዲሰሩ ጥረት ይደረጋል። ለፈለገው ግለሰብ የማውረስ መብት እንዲረጋገጥ እናደርጋለን። እንግዲህ የማውረስ መብቱ ለከተማም መሬትም ለምሳሌ አንድ የገበሬ ልጅ ከተማ ውስጥ ከገባ ወይም የመንግስት ሰራተኛ ከሆነ የገጠር መሬት አይኖረውም የሚል ነው አሁን ባለው በተጨባጭ ያለው ህግ ማለት ነው። ይሄ እንዲቀየር እናደርጋለን። ከተማ ውስጥ ገበሬዎች ራሳቸው ስራ ፍለጋ ከመጡ ገጠር ላይ ያለው መሬታቸው እንዲቆይላቸው ባለቤትነታቸው ተረጋግጦ የራሳቸው ሆኖ እንዲቀጥል እናደርጋለን ማለት ነው። እንግዲህ ስራ ፍለጋ ገበሬዎችም የገበሬ ልጆችም ከተማ ውስጥ ስለሚገቡ ማለት ነው። ስለዚህ የትም ቦታ ተንቀሳቅሶ የሚሰራ ገበሬ
ቦታውን ለቆ ስለሄደ ብቻ መሬቱ መነጠቅ የለበትም፣ ባለቤትነቱ ተረጋግጦ እንዲቆይ እናደርጋለን። ከዚህ ውጪ በተለይ አሁን ባለው ደጋማ አካባቢ የመሬት እጥረት ያለባቸው አካባቢዎች ላይ ያሉ አርሶ አደሮች ወደ ሌላ አካባቢ ሄደው ሌላ አካባቢ መሬት ገዝተው የተትረፈረፈ ምርት እንዲያመርቱ ጥረቶች ይደረጋሉ። አሁን ባለው ሁኔታ ግን መሬት የብሔር ብሔረሰቦችና የመንግስት በመሆኑ ምክንያት የመሬት እጥረት ያለበት ግን ደግሞ አርሶ ጥረት መቀየር የሚችል በሬ እንዳይቀየር እየተደረገ ነውና ይሄ እንዲስተካከል ጥረት እናደርጋለን። በአጠቃላይ ከደርግ ጀምሮ የነበረው የመሬት ስርዓት እና አሁን ያለው የመሬት ስርዓት በተለይም ደግሞ የአማራን ህዝብ የመሬት ባለቤትነት የነጠቀ በተቀነባበረ ሁኔታ ኋላ ቀር እንዲሆን ሰው ሰራሽ ድህነት እንዲፈጠር ያደረገ ነው ብለን ስለምን ይሄ እንዲስተካከል እናደርጋለን። ለምሳሌ በደርግ ጊዜ በነበረው ትርፍ ቤት እየተባለ አብዛኛው አማራ ቤቱን እንዲነጠቅ መሬቱን እንዲነጠቅ ተደርጓል። በተመሳሳይ አሁን ባለው የኢህአዴግ ብልጽግና በተለይ 1989 ቢሮክራት እየተባለ አብዛኛው ገበሬ መሬቱ እንዲቀማ ከደርግ ጋር ግንኙነት አለ በሚል አሁን ድህነት ውስጥ ሁሉም ተያይዞ ድህነት ውስጥ እንዲገባ ተደርጓል። እንደዚህ አይነት የተቀነባበሩ አማራው ላይ ችግር እንዲፈጠር ያደረጉ ያሉ የመሬት ፖሊሲዎች እንዲስተካከሉ እናደርጋለን። የግጭት መንስኤ ናቸው። በየፍትህ ተቋማቱ የግጭት መንስኤ መሆናቸው ምክንያት የፍርድ ቤት ክርክሮች በብዛት ከመሬት ጋር የሚያያዙ ናቸው። ይሄ መስተካከል አለበት። ሰዓትን ይምረጡ። ምልክታችን ሰዓት ነው። ከጭቆና የምንወጣበት። አመሰግናለሁ። እናመሰግናለን። እናት 10 ደቂቃ አለዎት። እሺ፣ በድጋሚ አመሰግናለሁ። እንግዲህ የእናት ፓርቲ የመሬት አስተዳደርና አጠቃቀም አቋምና አካሄዶችን በተመለከተ ለመናገር እንግዲህ እንደ እናት ፓርቲ አብዛኛው የሀገራችን ኢትዮጵያ ችግሮች ከህገ መንግስቱ ይመነጫሉ ስንል ባጉል ጥላቻ አሊያም ፈረንጆቹ ሄት ሞንገር ሲሉታል በዛ ማዕቀፍ ውስጥ ታውረን አይደለም። ስለ እውነትም ለመናገር ህገ መንግስቱ ሊሻሻል ከፍ ሲልም ደግሞ ሊቀየር ይገባል የሚለው አቋም ሊያስወስድ የሚችሉ ብዙ ክፍተቶች ስላለበት ነው። ለምሳሌ አንቀጽ 40 ንዑስ አንቀጽ 5 ላይ ከፊል አርሶ አደርና አርብቶ አደሩን በድፍረት ዘላም ብሎ የሚጽፍ ህገ መንግስት ነው። በኢትዮጵያዊ ጨዋነትና ትህትና ያልተሞረደ ህገ መንግስት ከአጻጻፍ ስርዓቱ እንኳን ስንነሳ ማለት ነው። እንዲህ ያሉ ግድፈቶች ስላለበት ህገ መንግስቱ ክሪቲካሊ መታየት አለበት ብለን እናምናለን። የመሬት ፖሊሲውም ከዛው አኳያ የሚታይ ስለሆነ እንደ እናት ፓርቲ መሬት የግል የወል አሊያም የማህበረሰብና የመንግስት ነው ብለን እናምናለን። የግል ስንል በከተማም በገጠሩም ግለሰቦች በተፈጥሮ ያገኙትን ምድር በግል ይዘው ማንቀሳቀስና የመስራት መብት እንዳላቸው በማመን ነው። የወል እንደዚሁም የሚጠቀሱ የተለያዩ ተቋማቶች አሉ ማህበረሰባችን የሚገለገልባቸው። እነዚህ ተቋማቶች በራሳቸው ራስ በቁ ነው የሚንቀሳቀሱበት ማዕቀፍ ሊዘጋጅላቸው ይገባል፣ ሊሰሩ ይገባል ብለን እናምናለን። መንግስትም እንደዚሁ በተለይ ስነ ምህዳሩን ከመጠበቅ አኳያ ብርቅዬ እንስሳቶችን ማዕከል ያደረጉ ስራዎችን ከመስራት አኳያ ጥብቅ ደኖችን፣ ፓርኮችን በማዘመንና በመጠበቅ ረገድ ትልቅ ትኩረት ተሰጥቶ ሊሰራ ይገባል ብለን እናምናለን። እናት ፓርቲ ግለሰቦች የመሬት ሞግዚት እንዲሆኑ አትሻም። ስለሆነም ግለሰብ መሬት መሸጥና መለወጥ ይችላል ብላ ታምናለች። ይሁን እንጂ ይህንን ጉዳይ ፈር እንዳይለቅ ደግሞ የሚያስፈጽም ገለልተኛ ነጻ ተቋም ሪሌቲቭ ኦቶኖሚ ያለው ተቋም እንዲገነባ ያስፈልጋል የሚል አቋም አለን። በተለይ በገጠር ልማት ላይ አርሶ አደሩ የአነስተኛ ወለድ ብድር ተጠቃሚ የሚሆንበትን እድል በማመቻቸት የልማቱ ተሳታፊ እንዲሆን ይደረጋል። ይህን ስንል ምን ማለታችን ነው? ብዙውን ጊዜ በተለመደው መልኩ አርሶ አደሮቻችንን ያልተማረ ቀለም ያለ ያድርጎ የመደንገግ ዝንባሌ አሁን ፉርሹናል ብለን ነው ምናምነው። እኛ በእያንዳንዱ አርሶ አደሮቻችን ቤት ውስጥ ሚኒማም አንድ የተማረ ልጅ ከፍ ሲል 3-4 የተማሩ ልጆች ያሏቸው አርሶ አደሮች የተበራከቱበት ዘመን ነው። ስለዚህ ከመንግስት የመጣውን አቅጣጫ ብቻ የሚቀበል አርሶ አደር ሳይሆን የምንፈልገው ከአርሶ አደሩ ቤት የሚወጡ ግራንት ፕሮጀክቶች የሚወጡባት ኢትዮጵያን ማየት እንፈልጋለን። መሬትን ማዕከል ያደረጉ ፕሮጀክቶች ከአርሶ አደሩና ከአርሶ አደሩ ልጆች መንጭተው በጋራ መሬታችንን በአግባቡ የማልማት ዝንባሌያችን እንዲያድግ እንሰራለን። የማዳበሪያ ፋብሪካዎች በአርሶ አደሩ አቅራቢያ በመገንባትና የግብርና መሰረታዊ ግብአቶችን በማቅረብ ለተሻለ እድገትና ለውጥ እንሰራለን። አብዛኛውን ጊዜ በበቂ መንገድ ያልተጠኑ ከአውሮፓውያን ተመዝብረው የሚመጡ ጥራታቸው ያልተረጋገጡ ማዳበሪያዎች ወደ አርሶ አደራችን እየዘለቁ አርሶ አደሩን በበቂ መንገድ የሚያለሙት ነው አልተገኙም። ስለዚህ ይህን ለማስተካከል አርሶ አደሩ በተሻለ መንገድ ሊኖርበት የሚችለውን ማዕቀፍ ለመዘርጋት በአቅራቢያው ራሱን የቻለ የማዳበሪያ ማምረቻ የመትከል ስራዎችን እንሰራለን። ለሰብል እርሻ
ለእርጥበታማ መሬቶችና ለግጦሽ መሬት አዋጭ ስርዓትና ስሪት እንዘረጋለን። አሁን እዚህ ላይ ትልቅ ክፍተቶች ይታያሉ። ለምሳሌ ከከተሞች መስፋፋት ጋር ተያይዞ በከተሞች ዙሪያ የሚገኙ የእርሻ መሬቶች የመሬቱ ባህሪና ያፈሩ ስነ ባህሪ ሳይጠና ትላልቅ ህንጻዎች ሲገነቡበት እያየን ነውና እንዲህ ያሉ አካሄዶች በጥናት ላይ የተመሰረቱ ስላልሆኑ እንዲህ ያሉ ችግሮችን ለመፍታት በጥናት ላይ የተመሰረተ የግንባታና የሰብል እርሻ ስራዎችን እናከናውናለን። ለእርጥበታማ መሬቶች እጅግ በጣም ትኩረት እንሰጣለን። ለምን? ለስነ ምህዳሩ መጠበቅ ራሱን የቻለ ሚና የሚወጡ በመሆናቸው። ለግጦሽ መሬት አዋጭ የሆኑ አማራጮች መዘርጋት አለባቸው ብለን እናምናለን። የግጦሽ መሬቶች በዚህ ጊዜ በኢትዮጵያ ውስጥ የግጭት መንስኤ ሆኖ ይስተዋላሉ። በተለይ በደቡብ ኢትዮጵያ የግጦሽ መሬቶች ብዙውን ጊዜ የግጭት መሰረቶች ናቸው። እንዲህ አይነት ጉዳዮች ሲበራከቱ የምናየው ለግጦሽ መሬቱ የሚሆን ስርዓትና ስሪት በወል ስላልተዘጋጀለት ነው ብለን እናምናለንና እንዲህ ያሉ ችግሮችን የሚፈታ ስርዓትና ስሪቶችን እንዘረጋለን። የአርሶ አደሩን ሀገር በቀል እውቀት መሰረት በማድረግ ነባሩን እውቀት የሚያጎለብቱ ተከታታይነት ያላቸው ስልጠናዎችን እንሰጣለን። አሁንም በእናት ፓርቲ እይታ የኢትዮጵያ አርሶ አደር የእውቀት ድሃ ነው ብለን አናምንም። የቀደመ የአባቶቹ ሀገር በቀል እውቀቶች አሉ። ያንን ሀገር በቀል እውቀት መሰረት ባደረገ መልኩ አጋዥ የሆኑ የአውሮፓውያን ስሪት እውቀቶችን ለኛ በሚመች መልኩ በማስተናገድ ተከታታይነት ያሉ ስልጠናዎችን ለአርሶ አደራችን የምንሰጥ ይሆናል። የከተማ ልማት ላይ ስንመጣ የከተማ ግንባታዎች የመሬቱን ተፈጥሯዊ ስሪትና ባህሪ ማዕከል አድርገው እንዲገነቡ እናደርጋለን። ብዙ ጊዜ አንደኛ ለረጅም ጊዜ በተስፋፋው የሙስና ስሪት ምክንያት በሌሊት የሚገነቡ በተለያዩ ብራይብ በሆነ መንገድ አቅጣጫና ስሪታቸውን ሳይጠብቁ የከተማውን ስሪትና መዋቅር በሚያበላሽ መልኩ የሚገነቡ ህንጻዎች ይበራከታሉና እንዲህ አይነት ጉዳዮችን ለመፍታት የመሬቱን ተፈጥሯዊ ስሪት በማጥናትና ታሪኩን የከተማውንም ታሪክ በመዳሰስ እንዲሰሩ እናደርጋለን። የከተሞች ፈርጅና የአስተዳደር እድገት መወሰኛ መመዘኛ መስፈርቶች ዳግም እንዲከለሱ እንፈልጋለን። እነዚህ የመመዘኛ መስፈርቶች ብዙውን ጊዜ ከአውሮፓውያን ርዕዮትና አስተሳሰብ ንድፈ ሀሳብ ቀርተን የምናመጣቸው ስለሆኑ ኢትዮጵያ ደግሞ የታሪክ ምሁራን እንደሚጠቅሱ ውስጥ በትንሹ እንኳን ስናሰላ የ3000 ዘመን ዓመት ታሪክ አላት እንላለንና እነዛ ጉዳዮች እንዳይጤኑ ሆነዋል። ያልተጤኑት ጉዳዮች ብለን የምናምናቸው አንደኛ የከተማዎችን እድሜ ማዕከል አለማድረጋቸው የሚወጡት መስፈርቶች፣ ሁለተኛ የከተማውና የታሪክ ትስስሩን አለማጤን፣ ሶስተኛ በከተማው ዙሪያ የሚገኙ ጥንታዊ ቅርሶች ታሳቢ አለማድረግ ጎልተው እየታዩ ይገኛሉ። ከዚህ አኳያ ቀደም ሲል በኢትዮጵያውያን ዘንድ ክብር ተሰጥቷቸውና ቀደም ሲል ተቆርቆሮ የነበሩ ታላላቅ ከተሞች በተገቢው መንገድ እንዳይለሙ ሆነዋል ብለን ስለምናስብ እንዲህ ያሉ ችግሮች ጽኑ በሆነ መንገድ እንዲፈቱ እንሰራለን። ሌላኛው ዝቅተኛ መካከለኛና ከፍተኛ ገቢ ያላቸው የከተማ ማህበረሰቦች በአቅማቸው ልክ ሊስተናገዱ የሚችሉበትን የመኖሪያ ቤት ፍላጎት ስትራቴጂካሊ ሰርተን እንፈታለን። ዝቅተኞችን መንግስት ይገነባል። መካከለኛውን በአነስተኛ ዋጋ የማቅረብ ሙከራዎችን እንሰራለን። ከፍተኛ አቅም ያላቸውን ደግሞ በሪል ስቴት እንዲገነቡ እናደርጋለን፣ ጥልቅ ጥናትና ምርምር በማድረግ። ሌላው የግል ባለቤትነትን የሚፈቅድ የከተማ መሬት ፖሊሲ ላይ በመመስረት የከተሞች መሬት አጠቃቀም አስተዳደርና አከታተም ስርዓትን እናዘጋጃለን፣ በጥናትና ምርምር ላይ ማዕከል ያደረገ። እንግዲህ ይህንን ለኢትዮጵያውያን መልካም እድል ይዘን መጥተናል። የምርጫ ምልክታችን በእጅ የተያዘ ቁልፍ ነው። በእጅ የተያዘ ቁልፍ አሁን ኢትዮጵያ ያለችበትን ችጋር፣ ጥላቻ፣ መገዳደልና ጽንፍ የወጣ መተቻቸት ለአንዴና ለመጨረሻ የምንቆልፍበት ለመጪው ልጆቻችን ዋስትና የምትሆን ኢትዮጵያን ደግሞ ከፍተን የምናሻገርበት ነውና ውድ ኢትዮጵያውያን በእጅ የተያዘውን ቁልፍ ይምረጡ። እናመሰግናለን። እናመሰግናለን። ሁለተኛውን ዙር የክርክር ሀሳባችሁን አስተናግደናል። በሶስተኛው ዙር የማጠቃለያ ሀሳብ የምትሰጡበት ነው። አዲሃን 5 ደቂቃ አለዎት። እሺ ድጋሚ አመሰግናለሁ። እንግዲህ የሀገራችን ላለችበት ችግር እንደ አዲያን ህገ መንግስታዊና መዋቅራዊ ቀውስ ውስጥ ነው ያለችው ብለን ነው የምናምነው ሀገራችን ኢትዮጵያ። ከዚህ ህገ መንግስታዊ ቀውስ ውስጥ አንዱ የመሬት ፖሊሲያችን ነው። የመሬት በህገ መንግስቱ የተደነገገው የመሬት የባለቤትነት ጥያቄ ነው። የግለሰብ አለመሆን የተለያዩ ችግሮችን ስላመጣ እነሱንን ቀሪ ጉዳዮች ብንነጋገር ይሻላል። ምክንያቱም ህገ መንግስቱ እስካልተቀየረ ድረስ ህገ መንግስቱ ወይም እስካልተሻሻለ ድረስ ችግሮቹ እንዳሉ ስለሚቀጥሉ ችግሮቹን ለይተን ብንነጋገር ይሻላል የሚል እንትን ስላለን እነሱን ትንሽ ማየት እንችላለን። ስለዚህ መሬት ከግለሰብ ሀብትነት
ተነጥቆ ለብሔር ብሔረሰቦችና ለመንግስት ስለተሰጠ የመሬት ብክነትን ብልሹ አሰራርና ሙስና እንዲሰፍን አድርጓል። በግል ዘርፍ መስፋፋት የሚችሉ ማህበራዊ መሰረተ ልማቶች እንደ ጤና፣ ትምህርት ተቋማት በአግባቡ እንዳይስፋፉ ለቢሮክራሲ፣ ለሙስናና ለፖለቲካዊ አስተሳሰብ ዳርጓቸዋል። ይሄ የመሬት ይዞታ የባለቤትነት ጥያቄ ማለት ነው። ስለዚህ ማህበራዊ መሰረተ ልማት ችግሮች ላይ አሉታዊ ተጽዕኖ አምጥቶብናል ማለት ነው። ኢፍትሐዊ የሆነ የመሬት ስርጭት ስለሚፈጥር ማህበራዊና ኢኮኖሚያዊ ችግሮቻችን እና ቀውሶቻችን እያስከተለብን ያለው አንዱ ይሄ የመሬት ፖሊሲያችን ነው ብለን እናምናለን። መንግስት መሬትን በመሸጥ የገቢ ምንጭ በመሆኑ ከተሞችን ከቨርቲካል ወደ ላይ ወይም ከቨርቲካል መስፋፋት ይልቅ ወደ ሆሪዞንታል መስፋፋት ብዙ ቦታ በመያዝ እንዲሰፋ አድርጓል። ምክንያቱም ለመንግስት አዋጭ የሚሆኑ ትልልቅ አፓርትመንቶችን ወይም ፎቆችን በመስራት የመኖሪያ ቤት ችግርን፣ የንግድ ቦታ ችግርን ከመቅረፍ ይልቅ መሬት ለባለሀብቶች በመሸጥ የተሻለ ገቢ ስለሚያስገኝለት ከተሞች ሆሪዞንታሊ ብቻ ነው እንቅስቃሴያቸው ያለ መስፋፋቸው ያለ ወደ ላይ የመስፋፋት እንትንን ችግር ፈጥሯል ብለን እናምናለን። መሬት የብሔርና የብሔረሰቦች እና የህዝቦች የማይሸጥና የማይለወጥ ሀብት ነው ብሎ በመደንገጉ የተነሳ ብሔርና ብሔረሰቦች ከኔ ክልል ውጣ፣ ከኔ ዞን ውጣ ወይም ደግሞ ከኔ ቄ ውጣ በማለት ዜጎች ከመኖሪያ ቀያቸው እየተገደሉና እየተፈናቀሉ ለውድመት ለሀብታቸው ውድመትና ሰላምና መረጋጋት እንዲኖራቸው አድርጓል። ይህም በሀገሪቱ ሰላምና መረጋጋት እንዳይኖር ካደረጉት አንዱ አንኳር ጉዳይ ነው ብለን እንዳዲያ እናምናለን። ይሄ የመሬት ፖሊሲው ነው አሁን ላለችበት አንዱ ግጭት የብሔሮች ግጭትና የህዝቦች ግጭት አንዱ ይሄ ነው ብለን እናምናለን። የፋይናንስና የብድር ተቋማት መዋቅራቸውን እና አገልግሎታቸውን ወደ ገጠሩ የሀገሪቱ ክፍል እንዳይዘረጉና አርሶ አደሩ የብድር አገልግሎት እንዳያገኝ አድርጎታል። ምክንያቱም ባንኮች ወይም ደግሞ የፋይናንስ ተቋማት ወደ ገበሬው ክፍል ወይም ወደ አርሶ አደሩ ክፍል ተንቀሳቅሰው የአገልግሎት ተቋማቸውን ዘርግተው ብድር ለምን ይሰጣሉ ብሎ ስለሚያምኑ እንዳይዘረጉ አድርጓል። መሬት ላይ መዋላቸውና ማፍሰስ ለሚፈልጉ ባለሀብቶች ሰፋ ያለ የመሬት ገዝተው ዘመናዊ እርሻ እንዳይስፋፋ እንቅፋት ሆኗል። ትጉ ያልሆነና ትጉ የሆነ አርሶ አደር መሬቱን ይዞ ለመሬት ብክነት ዳርጓል። አርሶ አደሩ ትንሽ ቁራሽ መሬት ብቻ ይዞ ተወስኖ ስለሚኖር የሰው ኃይል ጉልበት ስለሚባክን ምርትና ምርታማነትን ቀንሷል። የመሬት ስርጭቱ ኢፍትሐዊ ሊሆን ስለሚችልና የደረሱ ወጣቶች የሚታረስ መሬት ስለሚፈልጉ የመሬት ክፍፍልና ድልድል ህዝባዊ ጥያቄ ሆኖ እንዲመጣ ያስገድዳል። ስለዚህ መንግስት በተደጋጋሚ የሆነ የመሬት ድልድልና ክፍፍል ሊያደርግ ስለሚችል መሬቱ የበለጠ እየተቆራረሰ የመሬቱ ምርታማነትና የመሬቱ መራቆት ሊያስቸግር ይችላል ብለን እናምናለን። አርሶ አደሩ ትንሽ ቁራሽ መሬት ብቻ ይዞ ተወስኖ ስለሚኖር የሰው ኃይል ጉልበት ስለሚባክን ምርትና ምርታማነትን በእጅጉ ስለሚቀንስ ይህንን ፖሊሲ በአስቸኳይ ካልተስተካከለና ህገ መንግስታዊ ለውጥ ካልተደረገ ሀገሪቱ ድርብ ችግር ውስጥ ትገባለች የሚል አቋም አለን። ጨርሻለሁ። አመሰግናለሁ። እናመሰግናለን። ህብረ ኢትዮጵያ 5 ደቂቃ አለ። አሁን ሀገራችን ችግር ላይ መሆኗን የአደባባይ ሚስጥር ሆኗል። ለዚህ ሁሉ ነገር ደግሞ ያበቃን መሬትን፣ ሉዓላዊነትን፣ ብሔረሰብን አንድ ላይ የፖለቲካው የተሸመነበት ነገር አድርገን መፍጠራችን ከውጭም ለጠላት እንድንጠቃ ከውስጥም እንዳንተማመን የዓለምም የመጨረሻው አዳ ሀገር ሆነን እንድንኖር አድርጎናል። ይሄ ማድረጉ ብቻ አይደለም፣ ወደፊትም እንዳንነቃነቅ እግር ከቾርች አስሮ መለያየት እንኳን ህገ መንግስቱ መለያየትን ይፈቅዳል። ግን መለያየት ጥሩ ነገር አይደለም። እንለያይ ተብሎ እንኳን ቢባል አሁን ባለው ነባራዊ ሁኔታና አለመተማመንና ጥላቻ በሰላም እንኳን መለያየት ማንችልበት ሀገር ነው ያለ። ይሄ ደግሞ በውሸት ላይ የተንጠለጠለና በክደት ላይ የተመሰረተ የፖለቲካ አመለካከት የሀገሪቷ ገዢ ህግ ሲሆን እንዲህ አይነት ጦስ ማምጣቱ የሚተነበይና የታወቀ ነገር ነው። የሚሰማ ስለጠፋና የፖለቲካ ስልጣን ከሁሉም ነገር በላይ ነው ብለው በሚያምኑ ስስታሞች የተሰራ ስራ ስለሆነ እንጂ አሁን ያለው ነገር ምን ሊያመጣ እንደሚችል የታወቀ ነበር።
ብሔር ብሔረሰቦች የራሳቸው ማንነት ያላቸው የራሳቸው መልክዓ ምድር ያላቸው የሚለው ከኢትዮጵያ መሰረታዊ የታሪክ አመጣጥና ከኢትዮጵያ ሕዝብ ኢትዮጵያ እንደ ሀገር የተገነባችበትን መሰረታዊያንስ የካደ ነገር ነው። ኢትዮጵያውያን ከአንድ ቦታ ወደ አንድ ቦታ በተለያዩ ምክንያቶች በጦርነት፣ በድርቅ፣ በንግድ የሀገረ መንግስቱ መቀመጫ በተቀያየረበት ሁኔታዎች ሁሉ ከአንዱ አቅጣጫ ሲሄዱ ኑረዋል። በዚህም ምክንያት አሁን የኔ ነው ብሎ ያለው ብሔረሰብ የራሱ ነው ቢባል ከጥቂት ዘመን በኋላ ምናልባትም 100 ዓመት 200 ዓመት ወደ ኋላ ብትሄድ ሌሎች በታሪክ ጠቅሰው በማረጋገጫ ያ መሬት የኔ ነው የሚሉበት በቂ መረጃ ማግኘት ይቻላል። ስለዚህ በየትኛውም ሁኔታ አንድ ብሔር ተደምሮ ኢትዮጵያን ፈጠራት የሚለው አመለካከት ምንም አይነት ውሸት ሆነ የኢትዮጵያን የአገር ግንባታ ሂደት ግምት ውስጥ ያላስገባ ኢትዮጵያውያን በሙሉ በደምና በአጥንት እንደ ብረት ቀልጠው በአራቱም አቅጣጫ ተዋግተው ሉዓላዊነቷን አስከብረው የፈጠሯት እንጂ ብሔር ብሔረሰቦች ተስማምተውና ተፈቃቅደው የፈጠሯት ሀገር ብሎ አስቦ ይሄንን ነገር ማድረግ አሁን የደረሰብንን ማት ሰሞኑን በአማራ ክልል አደጋና መከላከልና ዝግጁነት የሚወጣውን ሪፖርት ላየ በዓለም አቀፍ ሪፖርቶች የሚወጡትን ነገሮች ላዩ ይሄን ሁሉ ነገር አድርሶናል። ስለዚህ በመጀመሪያ ብሔር ብሔረሰቦችን የመሬት ባለቤት ማድረግ 2 ደቂቃ ይቀርውታል ከእውነት ጋር የተጣላና የሰዎችን ተዘዋውሮ የመስራት የካፒታል እንቅስቃሴን የመሬትን የኢኮኖሚና የዋጋ ጥቅም የፖለቲካ ነጻነትን ሁሉ ያሳጣ የዜጎችን አብሮነትና መስተጋብር ሁሉ ያፋታ ባዕድነትን ትኩረት ያደረገ አስተሳሰብ ስለሆነ በመሰረቱ ኢትዮጵያውያን ፖለቲካን ከብሔረሰብ ከመሬትና ከሉዓላዊነት ጋር ያገናኘንበትን ነገር መስመር ካልያዝን በስተቀር ከዚያ አዙሪት መውጣት ስለማንችል ይሄንን ነገር በድፍረት መነጋገር በድፍረት መወያየት ኢትዮጵያውያንም ደግሞ የሚያምኑባቸውን ሐሳቦችና እምነቶች ወደ ጠረጴዛ አምጥተው ማንም ለማንም ለዚህ ሀገር ሌላውንም እየጠራን ኢንቨስተር እየተባለ አዳዲስ ቴክኖሎጂ እየተባለ ከሌሎች ባህልና አስተሳሰቦችን በመንቀዳበት ዘመን ውስጥ የሰሜኑ ለደቡቡ ደቡቡ ለሰሜኑ ምዕራቡ ለምስራቁ በምንም አይነት ስጋት የምንሆንበት ሳይሆን ሰርተን የምንለወጥበት ነው። ኢትዮጵያ ውስጥ ገና በቅጡ ትምህርት ቤት ያላገኘ ጤና ጣቢያ ያላገኘ መጠጥ ውሃ ያላገኘ ህዝብ ያለን ሰዎች ስለሆን እውቀትና ሀብትን በጋራ የምንጠቀምበትና ወደፊት እናድርገው ፈጠራ ችሎታችንን ተጠቅመን አገራችን የምንለውጥበት እንጂ ምንም ነገር በለለ በባዶ መሬት ላይ የምንጣላበት ዘመን ስላደለ ይሄንን የኢትዮጵያን ታሪክና መሰረታዊ ሳቢዎች ግምት ውስጥ ያስገባ የመሬት ስሪትና አሰራር ኢትዮጵያ ውስጥ እውን እንዲሆን አጥብቀን እንሰራለን እንታገላለን። ህብረ ኢትዮጵያን ምረጡ። አመሰግናለሁ። እናመሰግናለን። አብን 5 ደቂቃ አለዎት። አመሰግናለሁ። ቅድም ያነሳዋቸው ነጥቦች የሚያጠናክሩ ሌሎች ተጨማሪ ነጥቦችን ለመጨመር ነው። እንግዲህ ከመሬት ጋር በተያያዘ ችግር ምክንያት ግጭቶች በየአካባቢው በተለይ ገበሬዎች ከመሬት ጋር በተያያዘ ምክንያት ግጭቶች ይፈጠራሉ። የፍርድ ቤት ክርክሮች አጠቃላይ የፍትህ ስርዓቱ ውስጥ የፍትህ ስርዓቱን እያጨናነቁ ያሉት ከመሬት ጋር የተያያዙ ችግሮች ስለሆኑ ይሄ መሬት ፖሊሲ ባመጣው ችግር ምክንያት እየሆነ ያለውና በዚህ ምክንያት እንግዲህ በየአካባቢው ገበሬዎቹ ነዋሪዎቹ በሚፈጥሩት የመሬት ግጭት ምክንያት ሰዎች ይገደላሉ። የሰላም እጦት እንዲፈጠር ይደረጋል። ይሄ እንዲስተካከል ስራዎችን እንሰራለን። ላንድ መሬት 3-4 ደብተሮች ይደረጋል። ቅድም እንደተባለው ለይዞታ እንኳን ያዘው ይህን ያክል ጊዜ ያዘው ለሚባለው ደብተር እንኳን 3 ደብተሮችን በማዘጋጀት ህብረተሰቡ እርስ በርሱ ግጭት ውስጥ እንዲገባ ጭቅጭቅ ውስጥ እንዲገባ ፍርድ ቤት ክርክር በጭቅጭቅ ምክንያት ማምረቻ ጊዜውን እንዲያባክን እየተደረገ በመሆኑ እንደዚህ አይነት አሰራሮች እንዲስተካከሉ እንፈልጋለን። ወደ ፍትህ ተቋም በሚሄዱት ክርክሮች ምክንያት በተለይ ሴቶች፣ ህፃናት መሬት አልባ ንብረት አልባ እንዲደረጉ እየተደረገ ነው። እንግዲህ የተቀነባበረ ነው አሰራሩ ለስርቆት ለሌብነት እንዲመቻች በመደረጉ ምክንያት በአንድ በኩል ይሰርቃሉ የመንግስት ካድሬዎቹ፣ በሌላ በኩል ደግሞ ሴቶች፣ ህፃናት ሄደው ተከራክረው መብቶቻቸውን ለማስከበር ስለሚቸገሩ መሬት አልባ ንብረት አልባ እየተደረጉ ነው። ይሄ አሰራር እንዲስተካከል ጥረት እናደርጋለን። ከዚህ በተጨማሪ ሰፋፊ የመስኖ እርሻዎችን በማስፋፋት በአመት 2 ወይ 3 ምርት
እንዲመረት እናደርጋለን። እሱ ላይ በደንብ ትኩረት ማድረግ እንፈልጋለን። እንግዲህ ደጋግሜ ስለው እንደነበረው የምርት ጉዳይ የተትረፈረፈ ምርት ማምረት አጠቃላይ ከጤና ከምርት ጋር በቀጥታ የሚገናኝ ነገር ስለሆነ ማለት ነው። የተትረፈረፈ የምግብ አቅርቦት በኖረ ቁጥር ጤናማ እናቶች፣ ጤናማ ህጻናቶች ማፍራት ስለሚቻል ነገ ከነገ ወዲያ ውጤታማ የሆነ ጤናማ የሆነ ትውልድ መፍጠር ስለሚቻል ደግሞ ቅድም ደጋግሜ ያነሳሁት የመቀንጨርን ጉዳይ እኛ በትልቁ ነው የምናየው። ይሄ እንግዲህ በቀጥታ ከመሬት ጋር የሚገናኝ ነገር ነው፣ በቀጥታ ማለት ነው። ከምርት ማምረትና አለማምረት ጋር የምግብ አቅርቦትን ከማረጋገጥና ካለማረጋገጥ ጋር የሚገናኝ ጉዳይ ስለሆነ ማለት ነው። እዚህ ላይ ትኩረት አድርገን እንሰራለን። እንግዲህ ቅድም ለምሳሌ የምዕራብ ጎንደርን አንስቻለሁ፣ ግን ሌሎች አካባቢዎች ሁላ እንኳን ለኛ ለሌላ ሊተርፍ የሚችል የተትረፈረፈ የውሃ ሀብት የመሬት ሀብት አለን። እሱን አቀናጅቶ ስራዎችን መስራት ያስፈልጋል። ይህን ትኩረት አድርገን እንሰራለን። ከዚህ በተጨማሪ የግብርና ብዝሃነት እንዲስፋፋ እንፈልጋለን። አሁን ያለው የተቆራረሰ መሬት ብቻ ሳይሆን ከተማ ውስጥ የተለያዩ የግብርና ዘዴዎችን ማስፋፋት ይቻላል። የዶሮ እርባታ ሊሆን ይችላል፣ የጓሮ አትክልት ሊሆን ይችላል። ከተማ ውስጥ ባሉ አነስተኛ ቦታዎች ወይም ደግሞ ቨርቲካል ወደ ላይ የተለያዩ ዘዴዎችን በመጠቀም የከተማ ግብርናን ማስፋፋት ይቻላል። ሰፋፊ እርሻዎችን ማስፋፋት ይቻላል። መካናይዝድ የሆኑ የእርሻ አስተራረስ ዘዴዎችን ማስፋፋት ይቻላል ብለን እናምናለን። ገበሬው መሬቱን ተደራድሮ እንዲሸጥ ምቹ ሁኔታዎችን እንፈጥራለን። ቅድም ወንድሜ ካዲያን ሲያነሳ እንደነበረው ገበሬውን መናቅ ነው። አሁን ባለው ሁኔታ ገበሬው መሬቱን አይሸጥም፣ ዝም ብሎ አይሸጥም። ያውቀዋል ከመሬት ጋር ያለውን ጥብቅ ቁርኝት። እነሱ አሁን ፖለቲከኞች የበለጠ ገበሬው ያውቀዋል። የከተማ ነዋሪውም በተመሳሳይ ማንም ገበሬውን ለጥቅም ጉዳይ አስቸኳይ ለሆነ ጉዳይ ካልሆነ በስተቀር መሬቱን ሽጦ የሚሰደድ የለም። ከነሱ በላይ የመሬትን ጥቅም ገበሬው ያውቃል። ይህ እንግዲህ ለምሳሌ በላሙ ሁላ ሊመጡ ይችላሉ። ላም ሽጥ አትሽጥ ሁላ ሊመጣ ይችላል። ይህን ያክል ገበሬውን የሚንቁ ሰዎች ናቸው እና ይሄ ልክ አይደለም። እንደዚህ አይነት አስተሳሰብ ልክ አይደለም። ገበሬው የሚጠቅመውና የማይጠቅመውን ስለሚያውቅ ገበሬው ጥቅም እንዲያገኝ ስራዎችን እንሰራለን። ከዚሁ ጋር በተያያዘ አሁን ባለው ተጨባጭ ሁኔታ አንድ ካሬ በ200 ሜትር ነው እየተሸጠ መንግስት ግን እስከ 60 ሺህ እስከ 50 ሺህ እስከ 20 ሺህ እየቸበቸበ ያለ። ይሄ እንዲስተካከል ስራዎችን እንሰራለን ማለት ነው። እንግዲህ በአጠቃላይ የመሬት ችግር መዋቅራዊ ነው፣ ህገ መንግስታዊ ነው። በዚህ ደረጃ ችግሩን ተረድተን ስራዎችን እንሰራለን። የአማራ ብሔራዊ ንቅናቄ የምርጫ ምልክት ሰዓት ነው። ከጭቆና ከአገዛዝ የምንላቀቅበት ጊዜ አሁን ነው። የነጻነት፣ የእኩልነት፣ የፍትሐዊነት ጊዜው አሁን ነው። ሰዓትን ይምረጡ። አመሰግናለሁ። እናመሰግናለን። እናት 5 ደቂቃ አለት። እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲህ የመሬት አስተዳደርና አጠቃቀም ላይ ጠቅለል አድርጌ መሰረታዊ ነገሮችን እንደ እናት ፓርቲ ለመንካት አንደኛው የከተማው ነዋሪ ከመሬት ይዞታ አኳያ ባለቤትነት ስለሌለው በተለያየ መንገድ ጣሪያና ግድግዳው እንጂ መሬቱ ያንተ አይደለም በሚል ንፍቀ ክበብ ውስጥ እየተሰቃየ ነው የሚገኘው። ይሄኛው ለአንዴና ለመጨረሻ ጊዜ መስተካከል አለበት ብለን እንደ እናት ፓርቲ እናምናለን። ሌላው የሀገራችን የልብ ትርታ የሆነው ኢትዮጵያዊ አርሶ አደር እለት ከእለት ለመሬት ያለው ተቆርቋሪነት እየቀነሰ መጥቷል። ይህ የሆነበት ትልቁ ምክንያት መሬቱ ባለቤትነቱ ቢሰጠው ለአርሶ አደሩ በመቆርቆር ወይም ለመሬቱ ቦታ በመስጠት ረጅም እቅዶችን ነድፎ የተለያዩ ስራዎችን ይሰራ ነበር። ነገር ግን በይዞታ ማረጋገጫነት ስለሰጡት ነገ መጥቶ መንግስት ለሚወስድብኝ ደግሞ ለምን አለመዋለሁ በሚል ንፍቀ ክበብ ውስጥ ተስፋ ቆርጦ እየቆዘመ ነው የሚገኘው። ይሄ ለአንዴና ለመጨረሻ ጊዜ መቀረፍ አለበት ብላ እናት ፓርቲ ታምናለች። ሌላው ለስነ ምህዳሩ የሚሰጠውን ትኩረት ቀንሷል። በተለይ የእርጥባታማ መሬቶች ሲያሻቸው ለትላልቅ ህንፃ መገንቢያዎች፣ ሲያሻቸው ደግሞ ለሰፋፊ እርሻዎች ሳይጠኑ ደለብሬትሊ ስለሚሰጡ የኢትዮጵያ ስነ ምህዳራዊ አጠባበቅ እርጥበታማ መሬትን ማዕከል አድርጎ እየተሰራበት ስላልሆነ የአየር ሁኔታ ለውጦቹ እለት ከእለት ከፍተኛ ለውጥ እያሳየ ነው የሚገኘውና እንዲህ ያሉ ነገሮች መስተካከል አለባቸው ብለን እናምናለን። ስንጠቀልለው የተከበርከውና የተወደድከው በፈሪሃ ፈጣሪ የምትኖር ተመስገን ካፌ የማይጠፋው ታላቁ የኢትዮጵያ ህዝብ ሆይ እንኳን በተፈጥሮ የተለገስከውን መሬት ይቅርና ላብህን አንጠፍጥፈህ በመሬቱ ላይ የገነባውን ቤት እንኳ
ቤት የእግዚአብሔር የፈጣሪ ነው የምትል በአባቶች ፍኖት ተጉዘ በሰባዊነት ልዕልና ይኖርክ ታላቅ ሕዝብ ነህ። ስለዚህ የመሬት ሞግዚትነት ዘመንህን በቃ ልትለው ይገባል። ለዚህ ደግሞ የእናት ሀገርህን ኢትዮጵያ ትንሣኤ ሊያውጅ እናት ፓርቲ ከፊትህ ቆሟል። በእናት ፓርቲ ርዕይና አስተውሎት መሬት የግል የማህበረሰብና የመንግስት እንጂ በጥቅል ፍርጃ ለመንግስት ብቻ የሚሰጥ አይደለም። ስለሆነም ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ተንሰራፍተ የምትኖረው እንቁ የኢትዮጵያ ሕዝብ ሆይ እናት ፓርቲ ለእናት ሀገርህ ለእናት ሀገርሽ እንዲሁም ለእናት ሀገራችሁ ኢትዮጵያ ታስፈልጋለችና እናት ፓርቲ ምረጡ። የእናት ፓርቲ የምርጫ ምልክት በእጅ የተያዘ ቁልፍ ነው። በእጅ የተያዘ ቁልፍ አሁን በሀገራችን የሚስተዋለውን ስደት፣ መፈናቀል፣ ረሃብ፣ ግድያ፣ ጥላቻ፣ ቂም፣ በቀል ወዘተ ለአንዴና ለመጨረሻ ጊዜ የምንቆልፍበት ሲሆን የሰላም፣ የፍቅር፣ የመተሳሰብ፣ የእድገት፣ የለውጥ፣ የአንድነት በርን በመክፈት ታላቋን ኢትዮጵያ ለልጆቻችን የምናስረክብበት ነው። እናት ፓርቲ ለእናት ሀገር ኢትዮጵያ በእጅ የተያዘውን ቁልፍ ይምረጡ። እግዚአብሔር ይስጥልኝ። እናመሰግናለን። የመጨረሻ ህዝቡ ድምፁ እንዲሰጣችሁ ምን ይዛችኋል የሚል 3 ደቂቃ ነው የተሰጣችሁ። አዲያን 3 ደቂቃ አለዎት። እሺ፣ እናመሰግናለሁ። አዲያን ቢመረጥ ወይም ህዝቡ እንዲመርጠን ምን ይዘንለት የምንቀርበው አዲያን ወደ መንግስት ስልጣን ወይም ደግሞ በምርጫ ቢያሸንፍ ለኢትዮጵያ ህዝብ እንዲሁም ለአማራ ህዝብ ይዙት የሚቀርበው የመሬት ፖሊሲዎች ወይም ደግሞ የሚያስፈጽማቸው የመሬት ህጎችን እንደሚከተሉ አቀርባቸዋለሁ። አንደኛ፣ መሬትና የመሬት ነክ ንብረቶችን የባለቤትነት ዋስትና በመስጠት በቀላሉ የንብረት ዝውውርና ማስተላለፍ በአግባቡ እናረጋግጣለን። ሁለተኛ፣ በመሬት ልማትና ማኔጅመንት ላይ ተገቢ ጥናትና ምርምር እንዲሰራ እናደርጋለን። ሶስተኛ፣ በመሬት አስተዳደርና አጠቃቀም የሌሎችን አገሮች ልምድና ተሞክሮ በመውሰድና የትምህርት ተቋማትን በማሳተፍ የአዳፕቴሽን ስራዎችን እንዲሰሩ እናደርጋለን። አራተኛ፣ የመሬት ሀብት ብክነትንና መራቆትን የጸዳ እንዲሆን እንሰራለን። አምስተኛ፣ የመሬት ቋት ወይም ባንክ እንዲኖር እናዘጋጃለን። ስድስተኛ፣ 2 ደቂቃ ይቀሩ። ያለ ባለቤትነት ማረጋገጫ ሰነድ የተያዙ መሬቶችን የባለቤትነት ማረጋገጫ ሰነድ እንዲያገኙና ስርዓት እንዲይዙ እናደርጋለን። የመሬት ሀብት ቆጠራ፣ ምዝገባና የመሬት ጥበቃ ስርዓትና መመሪያ እናዘጋጃለን። የመሬት አጠቃቀምና ፕላን በማዘጋጀት ኢኮኖሚያዊ የመሬት አጠቃቀም ስርዓትን እናበጃለን። የመሬት ልማትና አጠቃቀም አሳታፊ፣ ግልጽና ፍትሃዊ እንዲሆን እናደርጋለን። የመሬት ፍላጎትና የመሬት ዝግጅት አቅምን ታሳቢ የሚያደርግ የመሬት ግብይትና አሰጣጥ ስርዓት እናዘጋጃለን። ጠንካራ የማስፈጸም አቅም ያለውና በዘመናዊ ቴክኖሎጂ የታገዘ የመሬት ተቋም በመገንባት የመሬት ልማትና አስተዳደር እውን እናደርጋለን። አዲያንን ይምረጡ። አዲያን መምረጥ ብልህነት ነው። የምርጫ ምልክታችን መነጽር ነው። አዲያንን ይምረጡ። አመሰግናለሁ። እናመሰግናለን። ህብር ኢትዮጵያ 3 ደቂቃ አለው። አመሰግናለሁ። አሁን በተያዘው የጊዜ ሰሌዳና ምርጫ መሰረት የኢትዮጵያ መሰረታዊ ችግር የሆኑትን የመሬት ስሪትን መቀየር እንደማይቻል ህብር ኢትዮጵያ ጠንቅቆ ያምናል። ስለዚህም ለዚህ ነገር መፍትሄ የሚገኘው ማንኛውም ፓርቲ ቢያሸንፍ የመሬት ፖሊሲውን ማሻሻል እንደማይችል አሁን የታወቀ ነገር ሆኖ በዝርዝር የተነገረ ነገር ነው። ምክንያቱም መሬት ብሔረሰቦች ሉዓላዊነትና ከስልጣን ባለቤትነት ጋር የተያያዘ ሆኖ በአንድ ፓርቲ ርዕዮተ ዓለም የተቀረጸ መሆኑ ደጋግመን የተነገርነው ነው። ስለዚህ የኢትዮጵያውያን የሀገር ባለቤትነት የመሬት ባለቤትነትና የስልጣን ባለቤትነት እንዲረጋገጥ የህገ መንግስት ከመሰረቱ በህዝብ ውይይትና ድርድር እንደገና እንዲቀየስ ህገ መንግስቱ ከሚፈቅደው ውጭ ደጋግመን እንደተናገርነው ኤክስትራ ኮንስቲቱሽናል አሜንድመንት ውስጥ ገብተን ይሄ ነገር መቀየር ያስፈልገዋል ብለን እናምናለን። ምክንያቱም በኢትዮጵያ የመሬት ፖሊሲ በአሁኑ ሰዓት ህገ መንግስታዊ ቀውስ ሆኖ የሀገር ሉዓላዊነትን ጥያቄ ውስጥ ያስገባ ሆኗል። ስለዚህ የሀገር ሉዓላዊነት ችግር ውስጥ በገባበት ሁኔታ ይሄንን ያስገባንን ህግ በልሂቃን ውይይት፣ በሽግግር ጊዜ፣ በብሔራዊ እርቅ ለአንዴና ለመጨረሻ ጊዜ በኢትዮጵያ ውስጥ የነበሩት የፖለቲካ ወንጀሎች በሽግግር ፍትህና በብሔራዊ እርቅ እንዲታለፉ በማድረግ
ሁሉም ህዝብ ያመነበት ህገ መንግስት እንዲዘጋጅ የህገ መንግስት አርቃቂ ኮሚቴ በማቋቋም በኢትዮጵያ ህዝብ ላይ ችግር የፈጠሩ የህዝብ ቆጠራን የመሳሰሉ ነገሮች ለመጨረሻ ጊዜ እልባት አግኝተው የኢትዮጵያ ህዝብ ቁጥርም የህዝብ ቆጠራ ኮሚሽን እንዲቋቋምና እነዚህን መሰረታዊ የሆኑ ዋና ዋና ችግሮችን እንዲፈቱ ህገ መንግስታዊ ባልሆነ መንገድ ነገሮች ሁሉ ውይይት እንዲደረግባቸው ግፊት ያደርጋል። ህብር ኢትዮጵያን ምረጡ። የህብር ኢትዮጵያ የምርጫ ምልክት አደይ አበባ ነው። አመሰግናለሁ። እናመሰግናለን። አብን 3 ደቂቃ አለዎት። አመሰግናለሁ። እንግዲህ የኢትዮጵያ ህዝብ በአጠቃላይ የአማራ ህዝብ ደግሞ በተለይ ድምጽ ቢሰጠና መንግስት የመመስረት አቅሙ ቢኖረን አሁን ያለውን በስራ ላይ ያለውን ህገ መንግስት ሙሉ ለሙሉ በመቀየር አሁን እየተወያየንበት ያለነው የመሬት ጉዳይም የዛ መዋቅርና ህግ ሰራሽ ሰው ሰራሽ ችግር በመሆኑ እሱን ለመፍታት ትኩረት አድርገን እንሰራለን። እንግዲህ የኢትዮጵያ የአማራ ህዝብ ቁርጡን እንዲያቅ አሁንም በድጋሚ ማስቀመጥ የምንፈልገው አሁን ያለው ህገ መንግስት ተቀይሮ መዋቅራዊ የሆነው ችግር ህገ መንግስት ሰራሽ የሆነው ችግር ባልተቀረፈበት ሁኔታ ቅድም በዝርዝር ስናወራቸው የነበሩ ችግሮች ሊስተካከሉ ስለማይችሉ ድምጹን ለአብ እንዲሰጥ በአክብሮት እንጠይቃለን። ከዚህ አንጻር እንግዲህ በተለየ ሁኔታ ትኩረት የምናደርግባቸውን የተወሰኑ ነጥቦች ላስቀምጥ። ለአካባቢ ጥበቃ የተለየ ትኩረት እናደርጋለን። የተራቆቱ አካባቢዎች እንዲያገግሙ ስራዎችን እንሰራለን። ከዚህ በተጨማሪ የምግብ ዋስትናን የማረጋገጥ ስራ ላይ ትኩረት አድርገን እንሰራለን። በምንም አይነት ሁኔታ ለምግብ አገልግሎት የሚውሉ ምርቶች ስንዴ፣ ሩዝ ወይም ደግሞ ሌላ ምርት ሊሆን ይችላል ከውጭ ሀገር እንዲገባ እናደርግም። በዚህም ሀገሪቷን የውጭ ምንዛሬ እንድታጣ አንፈቅድም። ያለን መሬት ያለን ውሃ ይሄን ለማረጋገጥ ከበቂ በላይ ነው ብለን እናስባለን። ዜጎች የመኖሪያ ቤት እንዲኖራቸው አበክረን እንሰራለን። በተለይም የከተማ ነዋሪው 80-70% የሚሆነው የከተማ ነዋሪ ቤት የለውም፣ ተከራይቶ ነው የሚኖረው። እሱ ላይ የተለየ ትኩረት አድርገን እንሰራለን። እንደ አምባሻ በተቆራረጠ መሬት ላይ ያለው የግብርና አሰራር እንዲቀየር ስራዎችን እንሰራለን። ገበሬውን ወደ አንድ የማሰባሰብ ሰፋፊ እርሻዎችን የማስፋፋት ስራዎች ላይ ትኩረት አድርገን እንሰራለን። መሬት የፖለቲካ መሳሪያ አሁን ባለው ሁኔታ የፖለቲካ መሳሪያ መገልገያ በመሆኑ ይሄ ሙሉ ለሙሉ እንዲቀየር እንሰራለን። መሬት ከፖለቲካ መሳሪያነት ወጥቶ የኢኮኖሚ የምርት የማምረቻ የዋስትና ማረጋገጫ የኢኮኖሚ አቅም ሆኖ እንዲሰራ እንፈልጋለን። በአጠቃላይ የአማራው ህዝብ ባለው የመሬት ጸጋ ልክ እንዲያድግ እንዲበለጽግ የራሱን ሀብት እንዲያፈራ የምግብ ዋስትናውን እንዲያረጋግጥ ከአካባቢ ጋር የተጣጣመ ህይወት እንዲኖር ስራዎችን እንሰራለን። ለግብርናና ለኢንዱስትሪ የሚሆኑ የመሬት አቅርቦቶችን ያለምንም ችግር ያለምንም ቢሮክራሲ ያለምንም ውጣ ውረድ ከሌብነት በጸዳ ሁኔታ ስራዎችን እንሰራለን። በመጨረሻ ይህን ስራ በሙሉ ሊያጠናቅቅ የሚችል ራሱን የቻለ ሚኒስትሪ የመሬት ሚኒስቴር አቋቁመን ዝርዝር የሆኑ ሙያዊ ስራዎችን እንዲሰሩ ከፖለቲከኛ በጸዳ ሁኔታ በባለሙያ የሚመራ የመሬት አስተዳደር ተቋም እንመሰርታለን። ሰዓትን ይምረጡ። ምልክታችን ሰዓት ነው። አመሰግናለሁ። እናመሰግናለን። እናት 3 ደቂቃ አለዎት። እግዚአብሔር ይስጥልን። የተከበርከውና የተወደድከው የኢትዮጵያ ህዝብ እናት ፓርቲ በተፈጥሮ ያገኘውን የመሬት ባለቤትነት መብት በከተማውም በገጠሩም ለምትኖረው ዜጎቻችን የባለቤትነት መብትን እናጎናጽፋለን። የሀገር በቀል እውቀትን መሰረት ያደረገ እድገትን እንድትቆናጸፍ አበክረን እንሰራለን። ለዚህም በቀደሙት የአባቶቻችን ፍኖት ውስጥ ተደብቀው የነበሩ ጥንታዊ የብራና መጻሕፍት አዝለው የተቀመጡትን ወሳኝ እውቀቶች ከተዳፈኑበት ውስጥ አውጥተን አገናኝተን የተሻለ እድገት እንዲጎናጽፉና ለውጥ እንዲመጣ እንሰራለን። መሰረታዊ የእርሻ ግብዓቶችን በማሟላት አርሶ አደራችን ተጠቃሚ እናደርጋለን። የችግሮች ሁሉ መነሻ የሆነውን ህገ መንግስት እንዲሻሻል ከፍ ሲልም ደግሞ እንዲቀየር ተክተን እንሰራለን። ያንተ ያልሆነውን የባህር ማዶ እጽዋት ፍሰትን በመቀነስ ኢትዮጵያዊ ሀገር በቀል እጽዋትን በእጅጉ በማልማት ለኢትዮጵያ መሬት የሚስማማ ኢትዮጵያዊ እጽዋት በኢትዮጵያ ላይ ተንሰራፍቶ የሚገኙበትንና ስነ ምህዳሩ የሚጠበቅበትን አካሄድ እንገነባለን። ምልክታችን በእጅ የተያዘ ቁልፍ ነው። እናት ፓርቲን ይምረጡ። እናመሰግናለን። እናመሰግናለን። የተከበራችሁ የተፎካካሪ ፖለቲካ ፓርቲ ተወካዮች ላነሳነው ርዕሰ ጉዳይ የመሬት አስተዳደርና አጠቃቀም ፖሊሲን በተመለከተ የልዩነት ሀሳባችሁና አማራጭ ፖሊሲያችሁን ለህዝብ ይፋ ለማድረግ አክብራችሁን እዚህ ስለተገኛችሁ በድጋሚ እናመሰግናለን። ለነበረን ቆይታም እናመሰግናችኋለን።
የተከበራችሁ ተመልካቾቻችን ከአማራ ቴሌቪዥን ወደ እናንተ ሲደርስ የቆየው የፓርቲዎች ድምጽ የተሰኘው የተፎካካሪ ፖለቲካ ፓርቲዎች የክርክር መድረክ በዚህ ተጠናቋል። አብራችሁን ስለቆያችሁ እናመሰግናለን። የክርክር መድረኩን እየመራው ስማቸው ሸቴ ከመላው የስቱዲዮና የካሜራ ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። በቀጣይ ሳምንት በሌላ ርዕሰ ጉዳይ የክርክር መድረክ ይዘንላችሁ እንቀርባለን። ጤና ይስጥልኝ።